Ramzin Talks. ሰላም ተመልካቾቻችን ይህ በራምዚን ግሩፕ ተዘጋጅቶ ወደ እናንተ የሚቀርብላችሁ የራምዚን ቶክ ፕሮግራማችን ነው። በዚህ ፕሮግራማችን እንደሚታወቀው ስለ ዱባይ ሪል ስቴት የተለያዩ እንግዶችን ጋብዘን ዲስከስ እናደርጋለን። ዛሬ ለቤታችን አዲስ ያልሆነችዋ ቤት ተስፋዬ የዱባይ ሌክዠሪ ፕሮፐርቲ ኮንሰልታንት ነች አብራን ያለችው። ሪል ስቴት ላይ ጥሩ ኤጀንት ለመሆን ምን ያስፈልጋል የሚለውን ዲስከስ ልናደርግ ነው እዚህ የተገናኘነው። ቤት እንኳን በሰላም መጣሽ። እንኳን ሰላም ቆያችኝ። እንዴት ናችሁ? ኤጀንት መሆን ምንድነው የሚያስፈልገው ዱባይ ላይ የሚለውን ነገር እንነግራቸዋለን ብለን ነበር። ብዙ ሰዎችም ኢንተረስትድ ሆነው እየጠየቁ ነው የነበረው እሱን ነው። ዱባይ ላይ ኤጀንት መሆን ከሌላው ሀገር የተለየ ምን አለው? ዱባይ ላይክ ኤክስፖዠሯም የግሎባል ማርኬት ስለሆነ ብዙ ሰው ኢንተረስትድ ነው። እንዴት ነው የዱባይ ሪል ስቴት ኢንዱስትሪ የሚሰራው? ብሮከሬጅ በአንድ ብሮከር ለመሆንም ምንድነው የሚያስፈልገው የሚለውን እሺ አሁን በዚህ እንጀምረው። ዱባይ ላይ ብሮከር ሲባል ወይ ኤጀንት ሲባል ስንት አይነት አሉ? ምንድነው እሱ ማለት ምን ማለት ነው ኤጀንት መሆን ማለት? አይ ቲንክ ይህንን ፖድካስት ማድረጋችን በጣም አስፈላጊ ነገር ነው ብዬ አምናለሁኝ ሆነስትሊ መጀመሪያም ላይ ምክንያቱም እኔ ራሴ አሁን ኢንስታግራምም ላይ ወይም እንደዚህ ድሮ ማቃቸውም ጓደኞቼ ሊሆኑ ይችላሉ አሉ አዳዲስ ሰዎችም ሊሆኑ ይችላሉ ሁሌ የሚጠይቁኝ ጥያቄ ነው። ቢካዝ ከውጪ ሲታይ በጣም ቀላልም ነገር ስለሚመስል how to become a real estate agent ምንድነው ፕሮሰሱ ለቀላል ነው ወይ የሚሉትን ጥያቄዎች በጣም ብዙ ጊዜ እንደ ጥያቄ እናገኘዋለን እና ዛሬ ይሄንን መድረክ አግኝተን ይሄንን ዲስከስ ማድረግ መቻላችን አይ ቲንክ ትልቅ አድቫንቴጅ ነው። ወደዚህ ኢንዱስትሪ ለመግባትም ሰው ሲያስብ ምን ነገሮችን ማስተዋል አለበት፣ ምን ማየት አለበት፣ ራሱን ለምንድነው አዘጋጅቶ መምጣት ያለበትን ነገር ብዙ ጊዜ ዲስከስ አናደርገውም ካለው ፐርክ አንፃር ማለት ነው። so I hope ይሄ gives a chance ለብዙ ሰዎች ያው እድል ከፍታል ብዬ አስባለሁኝ ማወቅ ጥሩ ነገር ስለሆነ ማለት ነው። ያንን ኢንሳይት ለመጀመር ያክል አሁን እንዳልከው ብዙ አይነት ሪል ስቴት ስራዎች አሉ ኦፊሻሊ ማለት ነው። in the official terms real estate consultant አሁን ኮንሰልተንሲ የሚባል ነገር አለ፣ real estate advising የሚባል ነገር አለ፣ real estate actual realtor የሚባል ነገር አለ፣ broker agent ተብሎ የሚገለጽ ነገሮች አሉ ማለት ነው። እነዚህ አይነት ክላሲፊኬሽኖች አሏቸው። በተለምዶ as a brokerage ወይም ደግሞ as a real estate broker ሲባል እነዚህንም አንድ ላይ እናካትታቸዋለን። giving consultation, giving advising ይሄ እንደ ፓኬጅ ብዙ ጊዜ ብሮከሮች ላይ ታገኘዋለህ። አሁን ብዙ ቴክኒካል ተርሞችን ተጠቅመሽ ብዙ ስሞችን ነግረሽኛል። ስለ ብሮከሬጅ ካምፓኒ ብለሽኛል፣ ስለ ኮንሰልተንሲ ሰርቪስ ነግረሽኛል፣ ስለ ሪልታል። አሁን ስለ ነገርሽኝ ስሞች ምንድናቸው? እያንዳንዶቹ ምን ማለት ናቸው? የስራ ዘርፋቸውስ አንዱ ካንዱ በምንድነው የሚለየው? አሁን ሁሉም ሰው የሚያውቀው በኤጀንት ስም ነው እና ብዙ ጊዜ እንደዚህ ነኝ እኔ ፕሮፐርቲ ኮንሰልታንት ነኝ፣ ፕሮፐርቲ አድቫይዘር ነኝ፣ ሪል ስቴት አድቫይዘር ነኝ እየተባለ እንትን ይወራል። አሁን እንደዚህ ሲሆን በጣም ይበታተንና ሰው በጣም ብዙ ሴክሽን ያለው ነገር ይሆንና የትኛው ጋር ነው እኔ መግባት የምችለው የሚለውን ለመለየት እነዚህ ተርሚኖሎጂ ምንነታቸው መታወቅ አለበት። እነሱን እስቲ ከመንገር እንጀምር። እነሱን ኤክስፕሌን አድርጊልን መጀመሪያ። እሺ ይሄንን ኤክስፕሌን ለማድረግ ያህል በኦፊሻል ተርሞቹ ኤክስፕሌን ላደርግልህ ወይም ደግሞ በትክክለኛው እንደ ራይት ዌይ በሚሰራበት ስራ ማለት ነው። ኖርማሊ ኮንሰልቴሽን እና ብሮከሬጅ ላይክ ብሮከሪንግ ግን አንድ ያደርገዋል ብዙ ሰው። ኮንሰልቴሽን እና ብሮከሪንግ በጣም ኮምፕሊትሊ ሁለት የተለያዩ ነገሮች ናቸው። ሶ ሪል ስቴት ኮንሰልቴሽን ማለት እንደ ኢንቨስትመንት ኮንሰልቴሽን እንደሚባሉ ወይም ደግሞ ለኢንቨስትመንት ፐርፐዞች ሰው አንድ ኢንቨስትመንት ማድረግ ሲፈልግ ስፔሲፊክሊ በተለይ ትልልቅ ዲሎች ላይ ያንን ፋይናንሳቸውን እንደ ኢንቨስትመንት ማዋል ሲፈልጉ ኮንሰልታንቶች ጋር ሄደው ኦፊሻል የሆነ ኮንሰልቴሽን ሰርቪሶችን ያገኛሉ። ለዛ ለኮንሰልቴሽን ሰርቪሳቸው ቻርጅ ይደረጉበትና በዛ ቻርጃቸው ምክንያት ይሄን ያህል አማውንት ኦፍ መኒ ኢንቨስት ማድረግ ፈልጋለሁ፣ ይሄን ያህል ሪተርን እንዲያመጣልኝ ፈልጋለሁ፣ በእንደዚህ ያህል አመት ውስጥ በእንደዚህ ያህል ጊዜ ውስጥ ይሄን ያህል መመለስ አለበት፣ ይሄንን ሪተርን የሚያመጣልኝ ምን ላይ ባደርገው ነው የሚል ጥያቄ ይጠይቃል። አሁን ለምሳሌ ቢዝነስ መክፈት ስትፈልግ እንደዚህ አይነት ቢዝነስ መክፈት ፈልጋለሁ፣ ቢዝነሱ ይሄን ያህል ሬቨኒው እንዲኖር ፈልጋለሁ፣ ይሄን ያህል ፕሮፊት እንዲያመጣልኝ ፈልጋለሁ አይደል? ቢዝነስ የምትከፍትባቸው ምክንያቶች እንዳሉ ሆነው ማለት ነው። ሜቢ ሳምታይምስ አንድ ቢዝነስ ስትከፍት የምትከፍትበት ሪዝን ለፕሮፊት ላይሆን ይችላል ወይም አይደለ? እነዚህ ነገሮች ናቸውና ወደ ሪል ስቴትም ስታመጣው ሪል ስቴት is a part of a big business like ትልልቅ ትሬደሮች፣ ትልልቅ ቢሊዮነሮች ኦፊሻሊ እንደ አንድ ማርኬት የሚሰሩበት ስራ ነው
ሪል ስቴት ማለት ሶ ሪል ስቴትን ብዙ ጊዜ ኢንቨስትመንት ኮንሰልተንሲ የሚያስፈልግበት ምክንያት ሌትስ ሴ ዩ ሃቭ $1 ቢሊዮን ሊኖርክ ይችላል ያንን $1 ቢሊዮን ሪል ስቴት ላይ ነው ማወርደው ስትል you don't go to a real estate broker ምክንያቱም ሪልተር ወይም ሪል ስቴት ብሮከር መስራት የሚችለው ምንድነው አንተ የምትሰጠው ይሄን ያህል አማውንት ኦፍ በጀት አለኝ ይሄንን በዚህ በጀት እንደዚህ አይነት ፕሮፐርቲ ፈልግልኝ ስትለው ያንን ፕሮፐርቲ አይዘር እጁ ላይ ሊኖር ይችላል ወይ ደግሞ የሚያውቃቸው ዴቨሎፐሮች ሊኖሩ ይችላሉ ያንን አማውንት ይወስድና ከዛ ዴቨሎፐር ጋር አንድ ላይ ያገናኝቶ ትራንዛክሽኑን ፋይናላይዝ ያደርጉታል that's a broker so broker ማለት አንተ ኢንቨስተር ነህ እዚህ ጋር ደግሞ ፕሮፐርቲ አለክ ወይም ደግሞ ላይክ ሰፕላይ አለ እዚህ ጋር አንድ ሰፕላይ አለ ዲማንድ የሚጠይቀው ሰውዬ አለ መሃል ላይ ያንን ዲማንድ ከሰፕላዩ ጋር የሚያገናኝ ሰው ነው that's a broker እዛ ጋር ግን መጀመሪያ ላይ ይሄን ዲማንድ ፈልጋለሁ የሚለው ጥያቄ ላይ ሊመጣ ሲል ኮንሰልታንት እዛች ጋር ትመጣለች ማለት ነው so let's say $1 ቢሊዮን ለህን በለህ አንተ ያንን $1 ቢሊዮን ከዛ በላይ ይኖርሃል ያንን $1 ቢሊዮን ግን let's say ለኢንቨስትመንት ነው ማስቀመጥ የምትፈልገው ያንን መተ ብሮከር ጋር ስትሰጠው ብሮከር what is he going to do like በዛ $1 ቢሊዮን he's just going to make you buy different properties አይደል allocate እያደረገ different property ያስገዛሃል አንተ ግን ያንን amount of money መታመጣው it's so that it can give you enough good return ያንን $1 ቢሊዮን ነገ $2 ቢሊዮን ወይም $3 ቢሊዮን እንዲያደርግልክ ነው የምትፈልገው አይደለ ለምሳሌ እነዚህ ነገሮች ኮንሲደር ስታደርግ there is market crash out የሚባል ነገር አለ ማርኬት ሃይ ፕራይስ የሚሆንበትና ሎ ፕራይስ የሚሆንበት ጊዜ አለ ሬንታሉ ቆንጆ ሬንታል የሚሆንበትና ማይሆንበት ታይም ሊኖር ይችላል በኢንቨስትመንት ፐርፐስ ታስበው ከ7 አመት በኋላ ከ8 አመት በኋላ ትራጀክቶሪ ሊኖረው ይችላል ሶ እነዚህ ነገሮች ቼክ የሚያደርገው ኮንሰልታንት ነው ከፕሎቱ ከተቀመጠበት ቦታ ይሄንን አማውንት እዚህ ቦታ ላይ ብናደርገው ይሄን ያህል ይመልስናል ይሄ ሪተርን ይሄ ነው ይሄ ሪተርን ይሄ ነው ይሄ ሪተርን ይሄ ነው ይሄ ሪተርን ይሄ ነው ብሎ ያንን አማውንት ኦፍ ማኒ በየቦታው ክላሲፋይ ወይም ቁጭ የሚያደርግልህ ኢትስ አ ኮንሰልታንሲ ምክንያቱም እነሱ አሁን ከኮንሰልታንሲው የማማከር ስራ ሆኖ ስለሆነ የሚሰራው የሚያማክርሽ ያንቺን ኢንቨስትመንት ላንቺ አዋጭ ነው ከሚል አንግል ብቻ ነው የሚሆነው ስለዚህ ሌላ የሽያጭ ትራንዛክሽን ውስጥ የሱን ኮንሰልታንሲ ያሱን ሰጀስሽን ከወሰድሽ በኋላ እንደገና ሌላ ኤጀንት ጋር ሄደሽ ትገዣለሽ እንጂ የትራንዛክሽኑ መሃል አይገባም ነው ያለው ትራንዛክሽኑ መሃል አይገባም ኮንሰልቴሽን ስለዚህ ባንቺ ጎን የመሆኑ ቻንስ በጣም ሃይ ነው ማለት ነው ሞር ሃይ ነው ስለዚህ ክፍያው የሚሆነው ምንድነው ሬት ነው ከአገልግሎቱ ነው ማለት ነው ከሰርቪሱ ላይ ነው because it's a service consultation አሁን ሰርቪስ ነው አይደል so ሰርቪስ ነው እየሰጠከ ያለው ኦኬ ቤሲክሊ ስሙ ይገልጻል it's consultation ኮንሰልቴሽን ጋር ስትመጣ ብዙ ነገሮችን ትነካለህ ለምሳሌ ሎ ልትነካ ትችላለህ ሊጋል አስፔክት አለው አይደል obviously እሱ ነው እንደውም ትልቁ ፓርት የሚሆነው አይደል ፋይናንሲንግ አስፔክት አለው ባንክ አካውንቲንግ አለው ባንክ አለው ፖለቲካ አለው because it touches politics also infrastructure like plan አጀንዳዎች አለ ለምሳሌ አሁን ኢኮኖሚክ አጀንዳስ እንደዚህ የሚባለው እሱን ይነካል because consultation ሰጥክ ከሆነ ከአንድ ፕሮፐርቲ ቫልዩ ሳይሆን ልሰጥክ የምችለው ወርልድ ዋይድ ካለ አሁን ዓለም ምን ላይ ናት ካለው ጀምሮ ምን አይነት ቢዝነሶች እየመጡ ነው ከሚለው ቀጥሎ ባይዛው ምክንያቱም ኮመርሻል ነገር ለምሳሌ ወደ ኮመርሻል ላደርግ እችላለሁ አሁን ወርቅ የሚሸጥበት ቦታ አለ አይደለ like only pure gold ብቻ የሚቀመጥበት ቦታ አለ ዱባይ ላይ ለምሳሌ that's part of real estate ያው real estate ሁሉም ነገር ላይ ነው ያለው so እንደ ኮንሰልቴሽን ግን ስነግርክ like what is አሁን ያለበት ምንድነው የኢኮኖሚ ዋልታው ምን ላይ ነው ያለው so ኢኮኖሚ ዋልታ ያለበት አካባቢ ላይ I might consult you to buy one thing ገሚ ለምሳሌ አሁን በጣም ቱሪዝም ላይ ነው ያለው ሁሉም ነገር በቱሪዝም አስፔክት ራሱ የት ጋር ነው የሰው አይን ዓለም ወዴት ነው ሙቭ እያደረገች ያለችው ምንድነው ኤክስፕሎር እያደረግን ያለ ነው ሶ ኤንሸንት ነገሮች እየቀሩ አሁን ለምሳሌ አሁን ፓሪስ ሂድ ከመልክና ሌላ አንድ አይላንድ ላይ ሂድ በልክ you would start to prefer like okay አይላንድ ጋር why ፓሪስ አሁን እንደዚህ የሆነች ነው ቱሪስቶች በስተውባታል አይደል እንደዚህ ነገሮች አሏቸው ትሬንድ አለው so አዲስ ወርልድ ምን ላይ ነው ዓለም አሁን አይኗ የት ጋር ነው ያለው የማርኬት ትሬንዱን ማየትና ግን ከፕሮፐርቲው አንፃር ምንድነው ትርጉሙ የሚለው ነገር አይቶ የማማከር አገልግሎት ነው የሚሰጠው አሁን የኮንሰልተንሲ ወይም ይሄ የማማከር አገልግሎት እንደገና የተለያየ ዘርፍ አለው አሁን ቅድም ስትነግሪኝ
ፕሮፐርቲ ኮንሰልታንት ብለን ሪል ስቴት ኮንሰልታንት እያልን ነው እያወራን ያለ ነው። መጀመሪያ ምን ያህል ዘርፎች አሉት የማማከር ነገሩ ከሪል ስቴት ጋር በተገናኘ ብዙ የኮንሰልተንሲ ነገሮች አሉ አገር ላይ እስከ አገር አማካሪዎች አሉ አገርን ፕሬዚዳንቱን አገር የሚመራን አካል ኮንሰልት የሚያደርጉ አካሎች አሉ። አሁን እኛ ሞር ፎከስ አድርገን የምንሰራው ሪል ስቴቱ ጋር ስለሆነ ሪል ስቴቱ ላይ ሪቮልቭ የሚያደርጉ እዛ አካባቢ ያሉ ስንት አይነት የኮንሰልተንሲ ሰርቪስ አሉት? በጣም ብዙ አይነት ሰርቪሶች አሉ እንደምታውቀው። አሁን ለምሳሌ እንዳልከው ሌሎች ነገሮችን የሚያማክሩ ኮንሰልተንሲዎች አሉ። ቢዝነስም እንዳልነው ትሬዲንግም እንደዛው ነው። ወይ ትሬዲንግ ኮንሰልተንሲ ያላቸው ብዙ ሰዎች አሉ። በጣም ብዙ ሰው ምን ያህል ትሬድ ኦን እንደሚያደርጉ ራሱ አያውቁም። ኮንሰልተንሲ ቢሰሩላቸው ሰዎች ናቸው እየመከሩ አማካሪዎቻቸው ማለት ሊጋል አድቫይዘር። ሶ ሪል ስቴትም ላይ እንዳልከኝ ወደዛ ስናወርደው ሌትስ ሴ ላግዠሪ ፕሮፐርቲ ኮንሰልታንቶች አሉ፣ አልትራ ላግዠሪ ፕሮፐርቲ ኮንሰልታንቶች አሉ። አልትራ ላግዠሪ ማለት የላግዠሪ ጥግ ማለት ነው፣ የመጨረሻው ጥግ። እሱን ኮንሰልት የሚያደርጉ እነዚህ እንዳልኩ ማስተር ዴቨሎፕመንቶች ላይ ትልልቅ ነገሮች ላይ ይካተታሉ ማለት ነው። ሶ ነጥሎ ማየት ትንሽ ይከብዳል ከሌሎቹ ነገሮች ጋር ስለሚያያዝ ማለት ነው። ፕሮፐርቲ ኮንሰልታንት አለ፣ ኖርማል ፕሮፐርቲ ኮንሰልታንት። ኮመርሻል ፕሮፐርቲ ኮንሰልታንት የሚባል አለ። ኮመርሻል ፕሎቶችን ፕሎት ኮንሰልታንት ፕሎት ማለት ባዶ መሬት ማለት ነው። እሱን ኮንሰልት የሚያደርጉ አሉ። ኖርማሊ እነዚህ ስፔሲፊኬሽኖች ናቸው። አዘ ኮንሰልታንት ዩ ኖ ላይክ ኦልሞስት የሁሉንም ነካ ያደርጋል። የሁሉም ነገር ላይ ኖሌጅ ይኖረዋል ዲፔንዲንግ ኦን ዘ ታይፕ ኦፍ ኢንቨስተር ዳትስ ካሚንግ ቱ ሂም ኦር ሄር። ግን እዚህ ላይ ስታወርደው ግን እንደ ስፔሻላይዜሽን ወይም አሁን ሐኪም ሆነ ስፔሻላይዝ ታደርጋለህ። ሶ the same real estateም ላይ ስፔሻላይዝ ታደርጋለህ። ላግዠሪ ፕሮፐርቲ ላይ ስፔሻላይዝ ልታደርግ ትችላለህ። ምን አይነት አፕካሚንግ ሆቴሎች አሉ፣ ምን አይነት ሬስቶራንቶች እየተከፈቱ ነው፣ ምን አይነት ቪላዎች ይመጣሉ፣ ምን አይነት ማንሽን አለ፣ እነዚህን የሚያጠኑ ማለት ነው። ፕሮፐርቲም ላይ ደግሞ ኦፍ ፕላን ፕሮፐርቲ ያው ኦፍ ፕላን እና ሬዲ የሚባለው ፓርት ለሁሉም ሪል ስቴት ይሆናል። አዳዲስ ዴቨሎፕመንቶች ምን አይነት ዴቨሎፕመንቶች ይመጣሉ፣ የትኛው መንገድ ላይ ነው የሚቀመጡት፣ እዚህ መንገድ ላይ መቀመጣቸው ምን ፋይዳ አለው፣ ምን ጥቅም አለው፣ ምን አይነት ነገር ሊመጣ ይችላል፣ በዚህ ላይክ ኢኮኖሚክ አጀንዳው ምንድን ነው፣ ዓለም ላይ ያለው ነገር እዚህ ላይ አፌክት ያመጣሉ ወይ፣ እነዚህ ኮመን ነገሮች እንደሆኑ ሳለ እንደምትመርጣቸው ፊልዶች ግን ዲፍረንት የሆነ ኢምፓክት ሊኖራቸው ይችላል። የኮንሰልተንሲ አገልግሎቱም የተለያየ ነው የሚሆነው። ሶ ለምሳሌ ዓለም ላይ ትምህርት ቤቶች ላይ አሁን ያለ ኢፌክት አለ አይደለ? in the world worldwide አንዳንድ ትምህርት ቤቶች አሁን በዩክሬን በራሻ በሚፈጠረው ነገር ብዙ ትምህርት ቤቶች ተዘግተዋል። ሶ ያ መዘጋቱ ምን አይነት ኢምፓክት እያመጣ ነው? ተማሪዎች ፋሚሊዎች ሪሎኬት እያደረጉ ነው። ሶ ዳት ያው ከእንትኑ አልፎ ማለት ነው። ይሄ ሁለተኛ ፕላኑን ስታስበው ይሄ ሰርቫይቫል ከምንለው ምናምን አልፎ የኛን ስታስብ ደግሞ ለትምህርት ቤት እዚህ እንደምታውቀው አሁን ጄምስ ስኩል እየተባለ አይደል ዱባይ ሳይንስ ፓርክ ኤቭሪዌር እነዚህ ነገሮች እየተከፈቱ ነው። ቴስላ አሁን እየተፈጠረ ያለው ዓለም ላይ ለምሳሌ ኢሎን መስክ ጋር ያለው ሲቹዌሽን አለ። ያ ሲቹዌሽን ደግሞ እዚህ ሲሊኮን ቫሊ ዱባይ ሲሊኮኖሲስ አሁን የዱባይ ሲሊኮኖሲስ እንኳን እንትን እየጨመረ ነው፣ ላይክ ፍላጎቱ እየጨመረ ነው ሰው ላይ። ዩ አስክ ዋይ ሁሉም ነገር ኢንተርሪሌትድ ነው በዓለም ላይ በሚፈጠረው ነገር ምክንያት ማለት ነው። ሶ እነዚህን ነገሮች የሚያጠና አዲስ ነገር ምን እየመጣ ነው፣ ለምን ምን አይነት ኢፌክት ይኖረዋል እዚህ ላይ፣ ይሄ ስፔሻላይዝ ባደረክበት ነገር ዲፍረንስ ያመጣል ማለት ነው። ላግዠሪ ላይ ደግሞ ስትመጣ የላግዠሪ ኢሹዎች ትልልቅ ኢሹዎች ይሆናሉ። የብሩ መጠን ብዙም ስለሚሆን የብሩ መጠን ከፍ ይላል። እዚህ የሚገባው የብር መጠንም አብሮ ከፍ ይላል። at the same time ገዛበት ሶ እነዚህን የሚያጠናና which one is a good investment for this person የሚለውን ነገር ስተዲ የሚያደርጉት ኮንሰልታንቶች ናቸው። ብሮከር ጋር ስትመጣ ደግሞ በእነዚህ መካከል እነዚህን ፕሮፐርቲዎች የሚያውቅ የትኛው ግድፈታቸው፣ ሳይዛቸው፣ ዋጋቸው ይህንን በሙሉ የሚያጠና ላይ ፎከስ አድርጎ የሚሰራ ነው ማለት እዚህ ጋር ምን ይባላል ፕሮፐርቲ አድቫይዘር ደግሞ ይባላል። አሁን ፕሮፐርቲ አድቫይዘር ደግሞ ሲሆን ምንድነው የሚኖረው ከልዩነት ከኮንሰልተንሲው? ብዙ ጊዜ ፕሮፐርቲ አድቫይዘር ከብሮከሬጅም ብቻ ሳይሆን
ዴቨሎፐሮችም ጋር ይገባሉ ፕሮፐርቲ አድቫይዘሮች ሪል ስቴት አድቫይዘር በሚባልበት ጊዜ አድቫይዘር በሚለው እዛም ላይ ይቀላቀላል እዛ ላይ የሚቀላቀልበት ምክንያት ምንድነው ያው ብዙ ጊዜ አርኪቴክቶች እነዚህም ይሄንን ስራ ሞር የሚሰሩት ማለት ነው ኢንተሪየር ዲዛይነሮችም እነዚህ ሞር ሪል ስቴት አድቫይዝመንት ለዴቨሎፐር ዴቨሎፐር ማለት ያው እንደምታውቀው ቤት አልሚ ነው የሚባለው ሶ አንድ ቤት አልሚ ፔሮል ውስጥ ከሚገቡ ሰዎች መካከል አሁን ኮንትራክተር ፔሮል ላይ ይገባል አይደለ አርኪቴክት ፔሮል ላይ ይገባል ኢንተሪየር ዲዛይነር ፔሮል ላይ ይገባል እነዚህ ፔሮሎች ከሚገቡት መካከል አንደኛው ሪል ስቴት አድቫይዘር ነው ሶ ምንድነው ፕሮፐርቲ አድቫይዘር የሚሰራው ምንድነው ይሄ ፕሮፐርቲ why is it a good value so for individual ማለት ነው so ለምሳሌ ኮንሰልታንት አለ ብለናል ያ ኮንሰልታንት ይሄን ብታረግበት ብሎ ያንን ብር አማውንት አድርጎ ያስቀምጥለታል ሶ ብዙ ጊዜ ባይዘው ይሄንን ሳልናገር ማለፍ አልፈልግም በተለምዶ ኮንሰልታንት ብለን ብዙ ሰው የሚላቸው ጓደኛውን ሊሆን ይችላል ወንድሙ ከዚህ በፊት ፕሮፐርቲ የገዛ ሰው ለማማከር ስራ ይሰራው ሰው አማካሪ ማለት ነው which በጣም ፕሮፌሽናሊ በተለይ ለኢንቨስትመንት ፐርፐስ ታስብ የሆነ ነገር ላንተ የሰራ ነገር it might not work for me ምክንያቱም አንተ ሪኳየርመንት ዲፈረንት ነው ያለክ በጀት ዲፈረንት ነው ጎልክ ዲፈረንት ሊሆን ይችላል የኔ ደግሞ ጎል it's going to be different የሁሉም ሰው so በተለምዶ የተለመደው ነገር ኦኬ የት ነው አንተ የገዛኸው ኦኬ እንዴት ነው የገዛኸው ያንተ ፕሮሰስ እንዴት ነበረ ማማከር ሲቹዌሽኑን የሚያደርገው ብዙ ሰው ከአቅራቢያው ወይም ደግሞ ዛረጅም አመት ኖሮ ካለ ሰው or something እንጂ ከፕሮፌሽናል አይሆንም ፕሮፌሽናል ጥቅሙ ምንድነው tailored on you ነው so የኮንሰልታንሲ የሚሰራው እሱ ነው እኔ ይሄ ነኝ ያለኝ ይሄ ነው ፕላኔ ይሄ ነው because ያንተ life process it's different than mine አይደል ኩል ቢዝነስ ኮሊንግ ከፍት እንችላለን እናንተ እዚህ ጋር ቡና በከፍት የቡና ሰርቪስ በከፍት አንተም የቡና ሰርቪስ በከፍት የነረማመድና ያንተ ረማመድ የተለያየ ነው because የኔ ሂስትሪ የተለያየ ነው ባክግራውንድ የተለያየ ነው ፊቸር የተለያየ ነው ጎሎች የተለያዩ ናቸው ሪስፖንሲቢሊቲዎች የተለያዩ ናቸው ያንተም ዲፈረንት ነው so ይሄንን ዲፈረንሺዬሽን የሚያምጣት የሚችለው ኮንሰልታንት ነው tailored for you ማለት ነው ያን ኮንሰልታንት ከማጋር አንድ ላይ ደግሞ ኢንፎርሜሽን መለዋወጥ ይኖርበታል ከፕሮፐርቲ አድቫይዘር ጋር ሶ ኮንሰልታንቱ ይመጣና ለምሳሌ ይሁን አንድ ኮንሰልታንት አለ ሊጋል ኮንሰልታንት አለ ክላይንቶቹ ወይም ኢንቨስተሮቹ እሱ ጋር ይመጣሉ he knows their budget he knows what they want he knows like እሱ ነው አድቫይዝ ፕላን ሌአውት የሚያወጣላቸው በዚህ ቢኬድ የሚለውን ደግሞ ይመጡና ፕሮፐርቲ አድቫይዘር ጋር ይሄዳሉ ሶ ይሄን በጀት አለኝ which property do you advise me and why specific ስለሆነ ፕሮጀክት ፕሮፐርቲ ነው የሚያወራው ማለት ነው ይሄን የሚያጠና ፕሮፐርቲ አድቫይዘር የኤጀንቱ ስራ የት ጋር ነው የሚመጣው አሁን ፕሮፐርቲ ኮንሰልታንቱ ፕሮፐርቲ አድቫይዘሩን አየን ኤጀንቱ የት ጋር ነው የሚመጣው በጣም አሪፍ so ብዙ ጊዜ ያው ፕሮፐርቲ አድቫይዘር እና ብሮከር it could be on times ኢንተርላፕ ሊያደርጉ ይችላሉ by the way እነዚህን ሶስቱንም ነገሮች ስለ most of the time በተለምዶ ኢንተርላፕ ያደርጋሉ ሶስቱም ለምሳሌ maybe ኮንሰልት ያደረክለት ሰው you can select the same property for him and አንተ ራስህ ልትጨርሰው ትችላለህ ዲሉን and next time ያ property is under your listing ስለዚህ አንተም ልትሰጠው ትችላለህ ምልክ ነው ሶስቱ ኢንተርላፕ ያደርጋል በኦፊሻል ተርሞች አንፃር ግን ፕሮፐርቲ አድቫይዘሩ እንዳልኩ ፕሮፐርቲ ኮንሰልታንቱ ይመጣና ክላይንቴ ይሄን ነው የሚፈልገው እና ያለ ሪተርን የሚያመጣልኝ ምን አይነት ፕሮፐርቲ ነው ብሎ አድቫይዘሩ ነው የሚጠይቀው ሶ ፕሮፐርቲ አድቫይዘሩ ስራው ምንድነው ካለበት እነዛ ሁሉ ፕሮፐርቲዎች ካለው በየኤሪያው በየክላሲፊኬሽኑ ካሉበት ኤሪያዎች ላይ የትኛው ምን አይነት ዲፈረንስ ከየትኛው ጋር እንዳለው ያውቃል which one is different ለምን እንዴት ለምንድን ነው ሪተርኑ የተለያየ የሚሆነው ከአንደኛ ቦታ አንደኛ ቦታ ፕሮፐርቲዎች ራሳቸው ዲፈረንሳቸው ምንድነው ቪላና ፍሎቲንግ ቪላ ምንድነው ዲፈረንሱ ዋተር ቪላና ፍሎቲንግ ቪላ ደግሞ ሌላኛው what's the difference አይላንድ ላይ ያለ ቪላና እንትን ጁሜራ ጎልፍ ስቴት ላይ ያለው ቪላ ምንድነው ልዩነቱ አንዱ አፓርትመንት ከሌላው ለምንድነው የሚለየው እነዚህ ነገሮች የሚያውቀው ፕሮፐርቲ አድቫይዘሩ ነው ያ ፕሮፐርቲ አድቫይዘር ይሄ ፕሮፐርቲ ይሻላል ብሎ ሲመጣ maybe that specific property it's under a broker so real estate broker ማለት ሻጩ አለ ዛጋ እኔ ቤቴን መሸጥ ፈልጋለሁ ይሄው ይሄን ቤት እየሸጥኩኝ ነው ሽጭልኝ ይለኛል እኔ ለምሳሌ let's say I'm a broker አይደል
ሶ ብሮከር ነኝ ያ ፕሮፐርቲ አንደር ማይ ኔም ነው ባየር እየፈለኩኝ ነው ፕሮፐርቲ አድቫይዘሩ አድቫይዝ የሚያደርገው ምንድነው ይሄን ፕሮፐርቲ ላንተ ይሄ ፕሮፐርቲ ኢትስ ጉድ ፎር ዩ ነው የሚለኝ ስለዚህ ክላይንቱ መጥቶ ያንን ትራንዛክሽን የሚጨርስልኝ ብሮከሩ ነው ማለት ነው አሁን በብሮከሬጅ ካምፓኒ ስር የሚሰሩ ኤጀንቶች አለን እኛ ማለት ነው በብሮከሬጅ ካምፓኒ ውስጥ ስንሰራ አሁን የምታያቸውን እንዳለ ቀደም የዘረዘርናቸውን አገልግሎቶች እንሰጣለን ወይ የሚለውን ነገር መልሽልኝና የምታያቸው ነገሮች ለተለያዩ ሰዎች ዲዚግኔት አድርገን የምንሰጣቸው ናቸው ወይስ አንድ ኤጀንት ሪስፖንሲቢሊቲ ይሄ ሁሉ ነው እያልሽኝ ነው አውቶማቲክሊ አሁን ከብዙ ሀገሮችም ተነስቼ ነው የምነግርህ ለምሳሌ በጣም ዩኤስ ላይ የተለመደ ሪል ስቴት ላይ ማለት ነው ሪል ስቴት ድርጅቶች ዩኤስ ላይ ስትሄድ ዩኤስኤ ላይ በጣም ብዙ የሆኑ ሬዲ ፕሮፐርቲዎች ናቸው ያሉት እንደ ዱባይ የዱባይ አይነት ዴቨሎፕመንት አይደለም ያላት ዩኤስኤ ማለት ነው እዚህ አሁን ለምሳሌ ዱባይ ላይ ብትሄድ ከ4 25 26 ሜጀር የሚባሉ ዴቨሎፐሮች አሉ አይደል ዞር ስትል ኤማር አለ ዞር ስትል ኦምኒያት አለ ዞር ስትል ቢንጋቲ አለ ቢንጋቲ ውስጥ ለምሳሌ 30 ፕሮጀክት በአንድ ላውንች ሊደረግ ይችላል so there's a lot of developing projects ዱባይ ዴቨሎፕ እያረገች ያለች ገና ስለሆነ ማለት ነው ለምሳሌ አሜሪካ ላይ ብትሄድ most of the properties they are already ready ያለቁ ናቸው secondary market ነው ያለው ስለዚህ በጣም ብዙ እነዚህ ክላሲፊኬሽኖች መታያቸው በደንብ የሚበዛው ሴኮንደሪ ማርኬት ላይ በደንብ ይበዛል ልክ ነው ያው እንትን ዲፈረንስ ለማድረግ ማለት ነው ባጭሩ ፕሪፈር እና እንደፈው ምንድነው ፕራይመሪ ማርኬት ሴኮንደሪ ማርኬት የሚለው ተማሪ ሶ ፕራይመሪ ማርኬት እና ሴኮንደሪ ማርኬት የሚባለው ዲፈረንስ ፕራይመሪ ማርኬት ማለት ዴቨሎፐሩ ላውንች ገና ሊያደርገው ወይም አንድ ፕሮጀክት ልሰራ ነው ወይም ደግሞ ኦፍ ፕላን ፕሮጀክት የሚባለው ማለት ነው ኢቭን ፕራይመሪ ማርኬት ላይ ራሱ ፕራይመሪ ማርኬት ተብሎ ኦፍ ፕላን እና ሬዲ ተብሎ ይከፈላል ሬዲ ፕሮፐርቲ ማለት ሬዲ ፕራይመሪ ማርኬት ማለት ይሄንን ፕሮፐርቲ ሰርቻለሁ እኔ ነኝ የሰራሁት አልሚው አካል ማለት ነው ከኔ ነው የምትገዙት ሲሆን that's primary ሬዲ ፕራይመሪ ማለት ነው የሚባለው ሬዲ ኦፍ ፕላን ነው ፕራይመሪ ኦፍ ፕላን ደግሞ የሚባለው ምንድነው ገና ፕሮጀክቱ ጥንስስ ላይ ያለ ስሙ ራሱ ኦፍ ፕላን ነው ከፕላኑ ላይ ነው so ልሰራ ነው አንድ ፕሮጀክት ልሰራ አስብ ያለው እዚህ ኤሪያ ላይ እዚህ ቦታ ላይ እንደዚህ አይነት ፕሮጀክት ልሰራ አስብ ያለው ሲባል ፕራይመሪ ኦፍ ፕላን ይሆናል ማለት ነው ሴኮንደሪ ኦፍ ፕላን ማለት ነው ልሰራ አስብ ያለው ብሎ አንድ አልሚ ለአንድ ገዢ ከሸጠ በኋላ ያ ገዢ እሱ ሊሰራ ያሰበውን ፕሮጀክት ገዝቻለሁ አሁን ደግሞ ገና ሳይሰራ መልሽ ይሸጣዋለሁ ካለ ሴኮንደሪ ኦፍ ፕላን ይሆናል ማለት ነው እሱ ከዛ ሴኮንደሪ ደግሞ ሬዲ ማለት ደግሞ ኦሬዲ ያለቀ ቤት ነው የኔ ቤት ነው መሸጥ ፈልጋለሁ ያ አልቋል ቤቱ ተሰርቶ አልቋል እሱ ሴኮንደሪ ያ ከዲቨሎፐሩ ገዝቶ እንደገና እሱ መልሶ ሲሸጠው ራሱ ኮንትራክት አድርጎ ራሱ ሰርቶትም ቤቱን ለምሳሌ በራሳቸው የሚሰሩ ሰዎች አሉ ፕሎት ከወሰዱ በኋላ ቤቱን ከሰሩም በኋላ መልሶ የሚሸጡት ከሆነ ሴኮንደሪ ሬዲ ማርኬት ይባላል ማለት ነው ሶ ማርኬቱ እንደዚህ ይከፈላል አሁን ይሄንን አሜሪካ ላይ ስትወስደው most of the time ራሳቸው ኮንትራክተሮች ናቸው more እዛ ኮመን የሆኑት ወይም ኮንስትራክሽን ቢልደሮች ራሳቸው ኮንትራክት የሚሰሩ ቤት እየሰሩ የሚሸጡት ማለት ነው ዱባይ ላይ ያው እንደዚህ ትልልቅ ዴቨሎፐር ማስተር ዴቨሎፐርስ ወይም ኖርማል ዴቨሎፐርስ ተብለው ሰብ ዴቨሎፐር የሚባሉት ማለት ናቸው ሶ የሪል ስቴት ኮንሰፕትን ስታመጣው ሞስትሊ ዓለም ላይ ወርልድ ዋይድ ሜቢ ከቱርኪ ውጪ ቱርኪ አሁን እንደዚህ አይነት ዴቨሎፐሮች አላቸው ፓኪስታን እንደዚህ አይነት ዴቨሎፐሮች አላቸው ሞስትሊ ግን ወርልድ ዋይድ ላይ ሪል ስቴት ላይ የሚታወቀው እንዳልኩክ ሰብ ዴቨሎፕመንት እና ሴኮንደሪ ሬዲ ፕሮፐርቲዎች ናቸው ይሄ የሆነበት ምክንያት ያው አንደኛው ኦን ታይም ኮምፕሊሽንን ብዙ ኢንቨስተሮች ስለሚፈሩ በተለይ ብዙ ሀገሮች ላይ አሁን እዚህ የተደረገው ዱባይ ላንድ የሚሰራው ስራ አለ አይደለ ዴቨሎፕመንቱ ላይ በጊዜ እንዲያልቅ እንዳልኩክ ዱባይ እየተሰራች ወይም እየለማች ያለች ቦታ ስለሆነ እንደዚህ አይነት ሪስክን እንትን ማድረግ አትችልም ስለዚህ እንደዚህ አይነት ሲሆን የሪል ስቴት ህጉ እዛ ትንሽ ዲፈረንት ይሆናል ማለት ነው ሶ ለምሳሌ እኔ ኮንሰልታንት ብቻ ሆኜ መስራት እችላለሁ አመካል ገብተሃል ወይም ደግሞ ብሮከር ብቻ ብሮከር ስትሆን በየቦታው በየበሩ ያንኳኩ አይደል every door to door knocking አላቸው ሁላ to that extent ነው they knock every doors and they say like መሸጥ ፈልጋላችሁ ቤታችሁን ይሄ ቢልዲንግ ይሸጣል ይሄ ሙሉ ፍሎር ይሸጣል እንደዚህ አይነት ጥያቄ ይጠይቁ ናቸው these are brokers so እዛ ላይ ዲፈረንሳቸውን ታገኘዋለህ ማለት ነው on terms of ለጠየቀኝ ጥያቄ በጣም ብዙ ጊዜ ዱባይ ላይ የተለመደው እዚህ ያለው የሪል ስቴት አሰራር ማለት ነው ብዙ ጊዜ ከአንድ ኤጀንት ኤክስፔክት የሚደረገው እነዚህ ሁሉ እውቀቶች ይሆናል
ምን ማለት ነው ላይክ እንደ ላይክ አንድ ሰው መጥቶ ይሄን ያህል አማውንት አለኝ በዚህ አማውንት የሆነ ነገር መስራት ፈልጋለሁ ሲልክ ኦኬ with that amount ዱባይ ላይ ለመሰለ አንደኛ ዱባይ እንደምታውቃት she's not extremely vast አይደለችም አይደል ኢኮኖሚክ አጀንዳዋ ኦፕን ነው ለሁሉም ሰው so ኤሪያዎችን በሙሉ you would study like every area ምን አይነት ኤሪያ አለው ምን አይነት ነገር አለው መጣ ነገር አለው እነዚህ ነገሮች ታጠናቸዋለ አልፎም ደግሞ እንዳልኩ እዚህም ላይ ሰከንደሪ ማርኬት ላይ ስፔሲፊክሊ ስፔሻላይዝ ያደረጉ ብዙ ኤጀንቶች አሉ በየኤሪያ ማለት ነው ለምሳሌ ላይክ it could be downtown ላይ ስፔሻላይዝ ያደርጋል ብዙ ሰው or Jumeirah Gulf State ላይ ያለ እዛ ላይ ስፔሻላይዝ ያደርጋል ለምሳሌ እኔ አንድ ሰው ጋር አንድ ኤጀንት ጋር እንደ ካምፓኒ አለን አይደለ ሁላችንም እናቃቸው በደንብ የምንሰራቸው ኤሪያዎች አሉ so አንድ ኤጀንት ጋር ሄጄ ላይክ ስለ JVC ስፔሻላይዝ ያደረገ ሰው ወይም JVCን በደንብ የሚያውቅ ሰው what do you think like my investor wants to do this what does that area give to you ሲባል እነዚህ አይነት ኮንሰልተንሲ እርስ በርስም እንደራረጋለን ነው ማለት like agent to agent we consult each other okay ስለዚህ አሁን እነዚህ ቀደም የዘረዘርሽልኝ ነገሮች ሁሉ አንድ ኤጀንት ራሱን በእነዚህ ሁሉ ማብቃት ይኖርበታል ኮንሰልተንት ነው ፕሮፐርቲ አድቫይዘር ነው ስለ ፕሮፐርቲው ማወቅ አለበት ደግሞ ይሄ የብሮከሩን ስራ ያቺ ወርዶ መሬት ላይ ጉዳዩን ማስፈጸሙንም ሙሉውን ይሰራል ነው አውቶማቲክሊ እነዚህን ስራዎች በሙሉ ይሰራል ግን ከነዚህም ውስጥ ደግሞ ስፔሻላይዝ ስታደርገው በተለይ ዱባይ ላይ ዴቨሎፐር ኤጀንትስ የሚባሉ ደግሞ ኤጀንቶች አሉ እነዚህ ዴቨሎፐር ኤጀንቶች የሚሰሩት ስራ ምንድነው ፕሮፐርቲ አድቫይዘር የሚለው ትልቅድም ያነሳናትን ቶፒክ somehow ከቨር ያደርጓታል ምን ማለት ነው አንተ አንድ ብሮከር ሆነ when you are dealing with a client ወይም ደግሞ በሳምንት ስንቴ ነው ብሪፊንግ like at least 3-4 በየዴቨሎፐሩ ኦፊስ you go አንዴ ብቻ ሄዳ አታቆምም ደግመህ ትሄዳለህ አዲስ ፕሮጀክት ላውንች ቢደረግ you go again እና እነዚህ ስራዎች as a developer ስለ ፕሮጀክቱ ስለ ፕሮፐርቲው ምን አይነት ፕሮፐርቲ እንደሆነ ፌሱ ምን አይነት እንደሆነ የት ጋር እንዳለ የት ጋር እንደሚቀመጥ እነዚህን ስራዎች በሙሉ ስፔሲፊክሊ ቁጭ ብለው የሚሰሩ ዴቨሎፐር ኤጀንቶች አሉ ስለ ስፔሲፊክ ልማት ስለ ስፔሲፊክ ዴቨሎፐሩ ብቻ ማለት ነው ስለዛ ልማት ስለዛ አልሚ ስፔሲፊክሊ ስለዛ ፕሮጀክት እዚህ ጋር አንድ ዴቨሎፐር ኤጀንት ቁጭ አድርጌ ከፊት ለፊቴ ኦኬ ሳይዙ ስንት ነው 1 ቤድሩም 18ኛ ፍሎር ላይ 20ኛ ፍሎር ላይ 30ኛው ላይ ብላት I know she has all of those answers for me ያንን ፕሮፐርቲ ስለምታጠናው ማለት ነው ወይም አድቫይስ ስለምታደርግ በዛ ረገድ ማለት ነው ሶ ዱባይ ላይ ብዙ ጊዜ ብሮከር ስትሆን ከያንዳንዱ ኤጀንቶች ጋር እንደዚህ አይነት አግሪመንት ይኖርሃል ሶ ልክ አንድ ኢንቨስተር መጥቶ ሲያናግር ዲዛይን ነገር ፈልጋለሁ ሲል you have the contacts automatically for each and everything ሆቴል ቢሆን ለምሳሌ ሆቴል አፓርትመንቶች ብቻ ላይ የሚሰሩ ዴቨሎፐር ኤጀንቶች አሉ አይደለ like ready property ላይ ብቻ የሚሰሩ ዴቨሎፐር ኤጀንቶች አሉ በየማርኬቱ በየኤሪያው የሚሰሩ ዴቨሎፐር ኤጀንቶች አሉ as a broker ስራክ ምንድነው ምን አይነት አዲስ ዴቨሎፕመንቶች እየመጡ ነው የትኞቹ ሬዲ ናቸው የዛሬ 2 አመት የመጣ ፕሮጀክት ነበረ ዛሬ ሬዲ የሆነ ያ ፕሮጀክት ኦፍ ፕላን እያለ ታውቀዋለህ አንተ so ምን እንደሚያመጣ ለምን የት ጋር እንደሆነ 1 ቤድሩም 2 ቤድሩም የት ጋር እንደሆነ ምን አይነት አሜኒቲ እንዳለው ማለቂያ ቀኑን እስከሚደርስ ድረስ ብሪፍ ስለምታደርግ you have these informations ስለዚህ ዛሬ አንድ ሰው ሬዲ ሆኖ ሲመጣ ያ ፕሮፐርቲ ሬዲ እንደሚሆን ስለምታቅ you start looking for secondary agent ያንን ፕሮፐርቲ የገዛ ኦነር ጋር ሪሌሽን ያለው secondary agent ደግሞ ሄደት ትፈልጋለህ ማለት ነው so እነዚህን አክሰሶች ብዙ ጊዜ እንደ ዱባይ ላይ ያለ ብሮከር automatically it's required of him to do all of this indirectly still classificationoቹ አሉ ሁሉም ጋር እንዳሉ ናቸው indirectly ማለት ነው ምክንያቱም አንተ እኔ ጋር መተ አንድ ፕሮፐርቲ let's say አንድ ቪላ ብትጠይቀኝ ስለ ቪላው ስለጠየቀኝ ኢንፎርሜሽን የት ጋር እንዳሉ ማን እንዳለው ለምን ያ ቆንጆ ፕሮጀክት እንደሆነ መቼ ላውንች እንደተደረገ እነዚህ ኢንፎርሜሽኖች እኔ ጋር አሉ automatically in my head so ላንተ ቴይለር ለማድረግ I know who to call ገብታል so like I do that consultancy in the meantime ግን I also close the deal with you እቺ መሀል ላይ ገብታ ኔጎሺየት የምታደርገውንም ስራ የሚሰራው ብዙ ጊዜ ዱባይ ላይ በዚህ ምክንያት ነው ማለት ነው ኦኬ አሁን በብሮከሬጅ ካምፓኒና በዲቨሎፐር ደረጃ ያሉ ኤጀንቶች እንዳሉ ነው አሁን የነገርሽኝ በዲቨሎፐር ማለት አልሚው ራሱ በራሱ ኢንሃውስ ኤጀንቶች ይኖሩታል which is ያንን ብቻ የሱን ፕሮዳክቶች ብቻ የሚሸጡ
ብሮከሬጅ ካምፓኒ ሲሆን ደግሞ እንደ ብሮከሬጅ ካምፓኒ ሆነና ማርኬቱ ላይ ያለውን እንዳለ አክሰስ ያላቸው አሁን ብሮከሬጅ ካምፓኒ ላይ የሚሰሩ ኤጀንቶች እና እዚህ ለዲቨሎፐሩ ብቻ የሚሰሩ ኤጀንቶች ያላቸውን ልዩነት ንገረኝና በዚህ ብሮከሬጅ ካምፓኒው ጋር ብሮከሬጅ ካምፓኒው ምን እንደሆነና ስለነሱ ደግሞ እናውራ በጣም ጥሩ እንዳልከው ዴቨሎፐር ኤጀንቶች ማለት የአልሚው ኤጀንቶች ማለት ናቸው ስለዚህ በደሞዝ የሚሰሩ ማለት ነው ለአልሚው ሶ አልሚው አንድ ቤት ከሰራ በኋላ ወይም ደግሞ ሊሰራ ሲያስብ ኤጀንቶቹ ሴልስ ኤጀንቶቹ ያንን አልሚ የሚሰራውን ነገር የሚያጠኑ ስፔሲፊክሊ ለዛ አልሚ ስለዚህ ለምሳሌ እኔ JVC ከሆነ የምሸጠው ሄዶ JVCን like what's JVC የትኛው ፕሎት ላይ ነው የሚቀመጠው ምን አይነት ቢልዲንግ ነው ለዲቨሎፐሩ ማለት ለዛ አልሚ ማለት ነው ኢማር ብቻ ዳማክ ከሆነ ለኢማር ብቻ ዳማክ ከሆነ ለዳማክ ብቻ ኢቭን እስከምን ድረስ ይደርሳሉ ኢማር ሆኖ ለግዠሪ ሳይድ አለው ሴግመንት አለው ከዛ በኋላ ደግሞ ፕራይመሪ ሴግመንት አለው ከዛ ደግሞ ሴኮንደሪ ሴግመንት አለው ከዛ ሬንታል ሴግመንት አለው እስከነዚህ ሴግመንቶች ላይ ለያንዳንዱ ስፔሲፊክ ቱ ኤማር የሆኑ ኤጀንቶች አሉ ማለት ነው ስፔሲፊክ ቱ ኤማር ስለዚህ እኔ ለምሳሌ በጀቴ እስቲ let's say 2 ሚሊዮን ከሆነ እና 2 ቤድሩም መፈልግ ከሆነ እዛ የአልሚው ኤጀንት ጋር ሄጄ የ2 ሚሊዮን 2 ቤድሩም ብል ከሌለው there's no other inventory from the developer ወይም የአልሚው ኤጀንት ሌላ ኦፕሽን የለኝም ባለኝ ነገር ማለት ነው ምክንያቱም አልሚው የሚሰጠው ሌላ ቦታ ሄዶ መሸጥ አይችልም አሁን የዳማክ ላይ ካለ ባንቺ ፕሮፐርቲ ባንቺ በጀት ዳማክ ላይ ሄዶ ሊሸጥልሽ አይችልም አድቫይዝም ማድረግ አይችልም ኦኬ ስለዚህ ኢንሃውስ ላይ ብቻ ኢንሃውስ ነው ፔሮል ላይ ያለ ሰው ስለሆነ ኢንሃውስ የሆነ እንትን ይሰጣል ማለት ነው to that person specifically እነዚህ የአልሚ ኤጀንቶች ከብሮከር ኤጀንቶች ጋር አግሪመንት አላቸው ሁሌም ምክንያቱም ብሮከር ኤጀንቶች ከየተለያዩ አልሚ ኤጀንቶች ከየተለያዩ ሎኬሽኖች እንዳልኩ ቅድም አጣርተው ይሄ የተሻለ ነው የሚለውን የሚመርጡት ብሮከር ኤጀንቶች ናቸው ማለት ነው የአልሚ ኤጀንት ማለት የአልሚ የሚቀጥረው ነው ለዛ አልሚ የሚሰራ ነው ስለዛ ፕሮጀክት ግን በቂ እና ዲቴይልድ የሆነ ዕውቀት ያለው ነው ማለት ነው ብሮከሬጅ ኤጀንቶች ደግሞ የሚባሉት ምንድናቸው እንዳልኩክ ከማርኬቱ ዕውቀት ያላቸው ወይም ደግሞ ከሁሉም ዴቨሎፐር ኤጀንቶች ጋር አግሪመንት ያላቸው ኤሪያዎችን የሚያጠኑ ስፔሲፊክስ ከዛ ግን ማከራየት መልሶ መሸጥ ኔጎሺየት ማድረግ ሊስት ማድረግ ማርኬት ማድረግ እነዚህ ፈቃድ ያላቸው ብሮከር ኤጀንቶች ናቸው ማለት ነው ኤጀንቶቹ ላይ ይሄ የብሮከሬጅ ካምፓኒው ላይ የሚሰሩ ኤጀንቶች ላይ ያለው ስራ ሎድ በጣም ብዙ ነው እና የነሱም አክሰስ ማድረግ ያለባቸው የኖሌጅ መጠን በጣም ሰፋ ይላል ከዲቨሎፐሩ ኤጀንቶች ማለት ነው እና ስፔሲፊክ የሆነ ነገር ሲሆን ይቀላል እንደዚህ ብራውድ የሆነ ነገር ኮንሰልት ያደረግሽ ፕሮፐርቲ መርጠሽ ስራውን ደግሞ ግራውንድ ላይ ያለውን ነገር አስፈጽመሽ የሚባለውን ነገር ለመስራት ራስን ማብቃቱ ላይ እዛ ደረጃ ለመድረስ እንዴት ነው የሚሆነው እንዴት ነው ኮፓፕ የምናደርገው ከባድ ጉዞ እሱ ነው የአንድ የብሮከር ኤጀንት ብዙ ጊዜ የተለመደው ነገር ጀስት በቃ አንድ ፕሮፐርቲ ለምሳሌ እኔ አንተ ባየር ሆነ ከኔ ጋር ስትመጣ ቴለር አደርጋለሁ እንዳልኩክ መጀመሪያ ቅድም እንደነገርኩ ኮንሰልቴሽኑን ለመስራት እንደገና ፕሮፐርቲ የኮንሰልቴሽን ስራ ትሰራለ የፕሮፐርቲ አድቫይዘር ስራ ትሰራለ አልፈክ የኢንተሪየር ዲዛይን ስራ ሁላ ልትሰራ ትችላለ እስከ ፈርኒቸር እስከ የት ጋር ቦታው ሎኬሽን ኤቭሪቲንግ ማለት ነውና ከጊዜ ብዛት አንድ ባየር ሆነ ከኔ ጋር ስትመጣ ሜቢ ላንተም ልሰጥክ የምችለው ከምትነግረኝ ነገር አንድ ፕሮፐርቲ መርጬ ልሰጥክ እችላለሁ አንድ ስፔሲፊክ ፕሮጀክት and I will say like this is a good project ከዚህ ከዱባይ ከሚያክል አገር መርጠሽ ማለት ነው ከዛ ውስጥ መርጬ አንድ ፕሮጀክት ቴለር አድርጌ እሰጥሃለሁ እነዚህ ሁሉ የሚመጡት በምንድነው ቅድም እንዳልኩ አሁን ከኮንሰልቴሽን እንኳን ስናወራ እስከ ወርልድ እንትን ድረስ ስፋት ድረስ ትሄዳለህ እንዴት ነው ዱባይ ማርኬት ላይ ይሄንን ኢንፍሉዌንስ ሊያመጣ የሚችለው ለምሳሌ አሁን የሰሞኑ ታሪፍ ህግ እዚህ ጋር ምንድነው የሚያመጣው የሚለውን ሁሉ Thank you yes exactly አሁን ይሄ ማለት ትልቅ አክቲቭ እንትን ስለሆነ ማለት ነው ካዛ አልፈህ ደግሞ ትሄዳለህ ላይክ ኤክስፖዠሩም የዓለም ኤክስፖዠር ስለሆነ አሁን የሌላ የሆነ ስፔሲፊክ የሆኑ ከተማዎች ላይ ያሉ ማርኬቶች አሜሪካ ስትይ ለአሜሪካ ህዝብ ነው አብዛኛውን ጊዜ ማርኬቱ የሚቀርበው የዱባይ ሪል ስቴት ማርኬት ኤክስፖዠሩ ለግሎባሊ ስለሆነ ዓለም ላይ የሚሆኑ እያንዳንዱ ነገሮች
ሪሌት የማያደርጉ ኢቭን ከሪል ስቴት ጋር ሪሌት የማያደርጉ ኮሚዲቲዎች ወይ እቃዎች ፕራይሳቸው ወደ ላይ መውጣትና መውረድ ከዚህ ጋር ዳይሬክት ኢምፓክት አለው ግን እነሱን ነገሮች አንደር ኮንሲደሬሽን መግባት አለበት ነው ኤግዛክትሊ ሶ እነዚህ ነገሮች በደንብ ነው የምታጠናቸው you are a real estate agent ስለዚህ አንድ የዱባይ real estate agent በሱ አስተካክለዋለሁ ሶ የዱባይ ሪል ስቴት ኤጀንት ስልክ እንዳልኩክ ሁሉም በየፊልዱ ስፔሻላይዝ እያደረገ ቢሰራም ሞስትሊ ይሄንን ኮንሰልቴሽን ስራም አንድ ላይ እንሰራለን ሶ ዳት ዊ ኖ ላይክ ለአንድ ዴቨሎፐር ኤጀንት ጋር ሄደ ይሄ ዴቨሎፐር ኤጀንት እንዳልኩክ አንድ ፕሮጀክት ላውንች ልናደርግ ነው ፕሮጀክቱ እዚህ ቦታ ላይ ነው የሚሆነው ይሄ ቦታ ለምን አሪፍ እንደሆነ ታውቃላችሁ ሲባል you have to know why አይላንድ እየሰራን ነው አይላንድ ላይ እንደዚህ አይነት ሆቴል አፓርትመንቶች እየሰራን ነው ሲል you have to know why an island is important right now አይላንድ የሚለው ኮንሰፕት ለምንድን ነው ኢምፖርታንት የሆነው ሃርት ኦፍ ዩሮፕ አሁን እየተሰራ ያለው ማለት ነው ወርልድ አይላንድ አለ ወርልድ አይላንድ ላይ አሁን በደንብ ቫስትሊ የጀርመን ስፔን ፖርቹጋል አፍሪካ ኮሎምቢያ አይደል ሁሉም የዓለም ሀገራቶች በውሃ ላይ በዓለም ቅርጽ ተደርጎ የተሰራው አይላንድ ማለት ነው ኤግዛክትሊ እዛ አይላንድ ላይ ኮንሰፕቱን ማወቅ አለብህ መጀመሪያ ኢንተርናሊ የሚያወሩት ነገር አንደርስታንድ ለማድረግ ቫልዩን አንደርስታንድ ለማድረግ ሶ ለምሳሌ ስለ ፈርኒቸር ሊያወሩ ይችላሉ በእንትን ፈርኒቸር ፈርኒሽድ የሆነ ነው ሲባል you have to know what's that furniture ምንድነው ጥቅሙ ትርጉሙ አንዳንድ ጊዜ ከቤቱም ዋጋ የሚበልጥ ፈርኒቸር ሊሆን ይችላል እዛ ውስጥ ገብቶ የምንሰማው ማለት ነው እና you have to know as an agent ያ ቫልዩ ምንድነው ለማን ነው ቫልዩ ለምን አይነት ሰው ነው ለምን አይነት ኢንቨስተር ነው ቫልዩ ሶ ላይክ ለምሳሌ በጣም ብዙ ክላይንቶች አሉ ፕሬፈረንስ ያላቸው ዲፈረንት ታይፕ ኦፍ ፕሬፈረንስ ያላቸው እንዳልከው የዓለም አቀፍ የሆነች ቦታ ስለሆነች ዱባይ ከዓለም አቀፍ የመጡ ሰዎችን ኢንኮምፓሴት የምታደርግ ቦታ ናት ከዓለም አቀፍ ማለት ነው ሶ እነዚህ ሁሉ ሰዎች ያሉበትን ቦታ በተቻለክ መጠን ያው ሁሉንም አታውቅም በተቻለክ መጠን ግን የዓለም ካልቸር yes of like course world culture like የሌላ ሀገሮችን ካልቸሮች የሌላ ሀገር ትራዲሽን አይደል እነዚህ መልቲ ካልቸራል የሆኑ ነገሮች አንደርስታንድ ማድረግ ያንቺም ክላይንቶች ምንጫቸው ከዛ ስለሆነ ማለት ነው yes exactly let's say land ለኢትዮጵያዊ ማንያውን ከኢትዮጵያ ጋር በካልቸር እገናኛለሁ በትራዲሽን እገናኛለሁ በቋንቋ እገናኛለሁ ፊትን አይቼ ምን እያሰብክ እንደሆነ ላቅ እችላለሁ አንድ ስለሆነን ማለት ነው እኔ ማስበውን አንተ ታስባለህ አይደል አንድ ነን ግን እኔ ላንተ አንድ ቤት ስሸጥልህ እንደ ኢትዮጵያዊ ግን ልሸጥልህ አልችልም at the end of the day ቤቱን ገዝተኸው ምታከራየው ለኢትዮጵያዊ ብቻ አይደለም ያ ወደ ኢንቨስትመንት አስፔክቱ ስንመጣ ማለት ወደ ኢንቨስትመንት አስፔክቱ ሬዲ አንተ የምትገባበትን ቤት ቢሆን ኢንተርናሽናል የሆነ ሀገር ላይ ሜቢ ኤርቢኤንቢ ልታደረገው ትችላለህ የምትሄድበት ያው እንዳልኩ ይሄ ኮንሰልቴሽን ነው ኮንሰልቴሽን ሲመጣ አንተ ማነክ ለምንድን የፈለግከው ትቆይበታለህ ወይ እነዚህን ጥያቄዎች ጠይቃለሁ ኦፍኮርስ ኦብቪየስሊ ግን ከዛ ያለፈ ግን ቤቱን ስሸጥልህ እንደ ኢትዮጵያ ብቻ አይደለም የሸጥልህ እኔ ያለበት ቦታ ስላለ ለምን አይነት ካልቸር ምን አይነት ሰው ነው የሚኖርበት ቤትህን ለምሳሌ አሁን ዱባይ በጣም ኮመን የሆነ ነገር አለ አንዳንድ ሬዚደንሻል ስፔሶች በናሽናሊቲ ስፔሲፊክ ይሆናሉ ኢንተርናሽናሊቲ አናከራይም ኢንተርናሽናል አይደል እስከዚህ ድረስ ይደርሳል እኮ ዱባይ ማርኬት ሶ you have to know like የሁሉንም ካልቸር የሁሉንም ትራዲሽን እዛ ኤሪያ ላይ ምን አይነት ሰው እንደሚኖር የትኛው ካልቸር እንደሚኖር የትኛው ትራዲሽን የትኛው አካባቢ ምን አይነት ቦታ እነዚህ ስፔሲፊኬሽኖች በሙሉ you have to know yes ስለዚህ so that you can serve የክላይንትሽን እሱ በሚገባው ወይም ባመጣው ልክ ወይ በፈልገው ልክ ማለት ነው በሚያስፈልገው ሳይሆን በሚፈልገው ብቻ ሁሌም ላታገኝ ትችላለህ የሚያስፈልገውን ስትሰጠው ግን ይፈልጋል ከዛ በኋላ ተፈላጊ ይሆንለታል ማለት ነው እንደ ሪል ስቴት ኤጀንት አሁን ሰርቫይቭ ሲደረግ አሁን ያልሽኝን ነገር እዚህ ጋር ሁለት ሶስት ጥያቄ ነው የምጠይቅሽ እሺ አንደኛ እነዚህ ሪል ስቴት ኤጀንቶች ራሳቸውን አፕ ቱ ስፒድ ወይ አፕ ቱ ዴት ለማድረግ ምንድነው ማድረግ ያለባቸው አንድ ቲፒካል የሆነ የሪል ስቴት ኤጀንት ቀን ምን ይመስላል አሁን እንዳልሽው በጣም ኦቨር ስኬጁልድ ነው የሚሆነው እና ሎኬሽን ማወቅ ፕሮጀክቶችን ኮፕ ማድረግ ከነሱ ጋር እነዚህ ዓለም ላይ የምትይኙ ነገሮችን ሁሉ ከዓለም እየሄደችበት ካለው ፍጥነት ጋር አብሮ ለመሄድ ወይም የሪል ስቴት ኢንዱስትሪው እየሄደበት ካለው ፍጥነት ጋር አብሮ ለመሄድ እንዴት ነው
እንትን የሚሉት ቀኑ የሚከፋፈለው የሪል ስቴት ኤጀንት ይሄ በጣም ትልቅ ጥያቄ ነው አሁን እንዳልኩ እነዚህን አሁን ዳይሴክት እያደረግነው ስለሆነ ነው ባይዘወይ ይሄን ዲቴል የምናወራው አንድ ነገር ነው ዳይሴክት ያደረግነው አሁን ያለምን እውቀት ማወቅ ማለት ጠዋት ላይ ዜና ከፍተክ አንድ ዜና ጣቢያ ብቻ አይደለም every type of channels news channels magazines ታነባለህ አይደል ሁሌ የምናደርገው ማለት ነው ጠዋት ላይ የሜቢ ላይክ የአሜሪካ ምን ላይ ነው ዛሬ ትራምፕ ምን አለ ብለህ ታነብ ትችላለህ አይደል ሳውዲ ላይ ያለውን ነገር ታነባለህ every newspaper በተቻለክ መጠን ምን አለ አው ምን አፕዴት አለ ብለህ ታነባለህ እና ይሄ አንድ ነው like one concept of like knowing አንዱ የቀኑ የሴግመንትሽ አንዱ ሴግመንቱ ነው ወይ አንዱ ሴግመንት ዓለም ላይ ያለችውን አውቃሃል ዱባይ ላይ ምን አይነት ነገር ሊያመጣ ይችላል እሱን ራሱ ክላሲፋይ ታደርገዋል ዱባይ ላይ ምን አይነት ነገር ሊያመጣ ይችላል ሲል ከስቴቶቹ ከአገራቶቹ ጀምሮ ከጎረቤት ሀገራት ጋር ያለው ነገር ሁላ ከዓለም ላይ everything እሱን አትሊስት አፕዴቱን ነው ዲቴል አትገባም you're not a journalist ዲቴሉን አትገባም just ከሪሌት የሚያደርገውን ከሪል ስቴት ጋር ኤግዛክትሊ እሱን ታነብና ከዛ ደግሞ ስታወርደው ዱባይ ማርኬት ላይ ምን አይነት ኢንፍሉዌንስ ያመጣል ስታወር ዋትስ ዱባይ ማርኬት ትሬንዱ ምንድነው የሚለው አሁን ምንድነው ዱባይ ማርኬት የምንለው ከየትኛው ጋር ነው አይደል አንድን ከአንድ ጋር ኮምፔር ስታደርግ ከማን ጋር ነው ኮምፔር እያደረኩት ያለውን ደግሞ ዱባይ ማርኬት ምንድነው የዱባይ ጎል ምንድነው ፕላኗ ምንድነው ኢኮኖሚክ ፕላኗ ምንድነው የዛሬ 2 አመት የዛሬ 10 አመት የዛሬ 20 አመት ሞኒመንት ትልልቅ ሞኒመንት ሰርታለች እነዚህ ሞኒመንቶች እስከ ምን ያህል ጊዜ ነው የሚቆዩት ማለት ብዙ ጥያቄዎች አሉ ደግሞ አዝ ዱባይ እንደ ሀገር ደግሞ ለዛ መልስ የሚሰጥ ማለት ነው ሶ እሱን ደግሞ ታጠናለህ ላይክ ዱባይ ማርኬት ምንድነው ያለው አዝ ዱባይ ምንድነው ኢኮኖሚክ ጎላ ምንድነው ኢንፍራስትራክቸር ፕላኗ ምንድነው ጎላ ከግንባታው ጋር በጣም ዳይሬክት ሪሌት ስለሚያደርግ አንድ ኢንፍራስትራክቸር የሚባለው ከኢኮኖሚው ጋር አብሮ መሄድ ካልሆነ ለብቻው ዳይቨርት አድርጎ የሚወጣ ከሆነ ሌላ በብል ፈጥሮ ሌላ ነገር ችግር ስለሚያመጣ ኤግዛክትሊ ግን እንዴት ነው ይሄደ ነው ወይ የሚለውን ነገር ኤግዛክትሊ ኦፍ ኮርስ yes ሁሉም ነገር ቢዝነስም ተያያዥ ነው ሁሉም ቢዝነስ ኤቭሪ ቢዝነስ ከሜትሮ ጋር ለምሳሌ አንዳንድ ነገሮች ይያያዛሉ አይደለ ኤቭሪቲንግ ኮኔክትድ ነው ከመንገድ ጋር ከአዳዲስ ከሚመጡ ነገሮች ኤሲ አዲስ ቢልት የሚያደርጉት አዲስ የመጣው ፕሮጀክት አለ ሶ ፕሮጀክቶች እንኳን ይምጡ ሲባል የትኛው ፕሮጀክት ማይኒንግ የትኛው ማይኒንግ ላይክ ኤርፖርት አልማክቱም ኤርፖርት ፕሮፐርቲ ቫልዩ ላይ ማተር ስለሚያደርግ ማለት ነው መቀነሱ ሊጨምር ይችላል ሊቀንስ ይችላል ኤግዛክትሊ የአንዱ ጋር መጨመሩ የትኛው ጋር መቀነስ ያመጣል የትኛው ሰዓት ላይ አንድ ቦታ የትኛው ሰዓት ላይ ኤግዚስት ማድረግ አለበት ማወቅ አለበት ኤቭሪ ሲንግል ዲቴል ይሄንን ማወቅ አለበት ሶ የዱባይ ማርኬትን ደግሞ ታጠናለህ ማለት ነው ደግሞ እንትኖችም አሉ ደስ የሚለው አጥኒ ይሄንን ነገር የግድ አንቺ ሄደሽ ያንዳንዱ ማጥናት ስለማትጂ አጥንተው ይሄንን ዳታውን ፕሮቫይድ የሚያደርጉ ሎካል እንትኖች አሉ የኢንተርናሽናልም አሉ አንዳንድ ጊዜ ስለ ራስሽ ደግሞ ስትናገሪ መጥፎም ስለማይሆን ጥሩን ብቻ ተናገሩና እኔ ኦብቪየስሊ ማርኬቲንግ እንደዚህ ነው ልትሸጪ እስከወጣሽ ድረስ ለፕሬስ ሰወጣሽ ፕሮዳክት ጥሩ ነው ልታወሪ የምትችይው ኢንተርናሽናል ደግሞ እንትኖች ጥናቶች አሉ እነዚህ ሲቲዎችን እንደ የሪል ስቴት ሆትስፖቶች የሚባሉትን ካንትሪዎች መርጠው ዳታ ፕሮቫይድ የሚያደርጉ ከየሀገሩ ኢንተርናሽናል ማርኬቱንም የሚሰሩ ልክ እነሱ ናቸው ዴይሊ አክቲቭሊ የሚሰሩት አሁን እንደ ኤጀንት እንዳልኩ ያንዳንዱን ዜና ብቻ አይደለም የምትሰማው ላይክ አፕዴቶቹን ከዛ ከሪል ስቴት ጋር የተገናኘ አፕዴቱን እንደ ትሬዲንግ ነው ባይዘው አሁን ትሬዲንግም እንደዛው ነው አይደል ጠዋት ላይ you hear the news why the first thing you do in Wall Street is you listen to the news what's going on በማርኬት ላይ ምን አይነት እንትን ያመጣል because አንደኛ ማርኬቱን ማወቅ ስላለብህ መጀመሪያ that's the first thing you have to know the market what's the market ከዛ what can affect my market ነው ከዛ በኋላ ያለው ጥናት አይደል so ከዛም ላይ ደግሞ ስታወርደው ሌላ እንዳልከው like እነዚህ ሁሉ ፕላትፎርሞች አሉ ዲጂታሊ ሬቮሉሽናይዝድ የሆነች ሀገር ናት እንዳልከው ኢንተርናሽናል የሆኑ ስኮላሮች አሉ ይሄንን የሚያጠኑ ብዙ ሪሰርቾች እየተሰሩ ነው why it's blooming ራሱ ሪሰርች እየተሰራ ነው አይደል ዲስክሎዝ ያልተደረገው ግን why is the Dubai market blooming like this boom እያደረገ ነው በብል ነው or ደግሞ ማርኬቱ ሪል
ሶሊድ የሆነ ግራውንድ ላይ Yes. የቆመ ነው የሚለውን Yes. ነገር ኦቨርፕራይስድ ነው አንደርፕራይስድ ነው Yes. ከሌሎች ሀገር አንጻር ምናምን እያነጻጸሩ there's a lot of research ብዙ ነገር access አለ። አለ like you could read all of those research Yes. ባገኘው ጊዜ ማለት ነው Yes. አይ ነው ጊዜ በጣም ጠባብ ነው የሪል ሲቲ ኤጀንት ጊዜ በጣም ጠባብ ነው እና ስለዚህ አሁን ታይምም የለውም ነው ታይምም በቃ አሁን የለውም። እንደ 9 to 5 የሚባል ልክ ስራ ገብተሽ Oh, ይሄ no. ታይም ኦፍ የምትወሪኝ ብታይ 24 hours ነው የምትሰራው ደግሞ አስቸጋሪ የሚያደርገው ብዙ ጊዜ ስትይ የምሰማሽ አዎ 24 ሰዓት ነው የኤጀንት ስራ ምክንያቱም አዎ። እዚህ ሲመሽ ደግሞ እዛ ሌላ ይነጋል ሀገር ይነጋል ኤግዛክትሊ ሁሌ ማለት ነው 24 hour 24 available hours መሆን ነው አለብሽ yes exactly ለክላይንቶችሽ በባዝ የትኛውም ሪል ስቴት ኤጀንት የሚታወቀው በባዝ ነው የሆነ ሳለ Yes, ስልክ ጥዝ ስልኩ። ጥዝ ጥዝ ይላል እንደዚህ every time በተጠቀቁ ቁጭ ብለን ኤግዛክትሊ እዛ መሀል ላይ ደግሞ ሁሌም that's why real estate ኤጀንትን ካየው ፒሲ ከጎኑ ሁሌ አለ ወረቀት ሁሌ ከጎኑ አለ እና ስልክ ሁሌ ከጎኑ አለ yes because you use the PC የትኛውንም እኔ ኤጀንቶች እኔ I vouch የትኛውንም ፒሲ ብትከፍተው ታብ አንድ ጉግል ታብ ብትከፍት there is so many tabs Yes. አንደኛው ህግ ይላል because ህግ ማጥናት አለብህ ህግ ማየት አለብሽ yes ሊጋሊ ኮንሰልት ስለምታደርግ ኮንሰልቴሽኑ ላይ ሊጋል የሚገባ አይደለ ሊጋሊ እንዴት ነው ከቨርድ የሚሆኑት የሚለውን ነገር የምታጠናበት ሎ አለ በጎን በኩል እዚህ ጋር ደግሞ አክቲቭ የሆኑ ዲሎች የት ጋር ናቸው የሚሉት አለ አይደል yes ኤኒ ሪል ስቴት ኤጀንት ፕላትፎርሞችን ብትከፍታቸው ብዙ ጉግል ግን ፍሮም ታይም ቱ ታይም እየተስተካከለ እየተሻሻለ ምክንያቱም ማርኬቱ እየሄደ ስለሆነ ብዙ የአይቲ ካምፓኒዎች ሪሰርቸሮች እንዳልኩ በጣም ከብዙ ሀገር የመጡ ሪሰርቸሮች ሪሰርች አድርገው የትኛው ክፍተት ላይ መግባት እንችላለን how can I make the life of the real estate agent a little easier የሚሉትን ለምሳሌ ብዙ ፕላትፎርሞች ተከፍተዋል አሁን በብሮከሬጅ ላይሰንስ ማግኘት ወይም አክሰስ ማድረግ የምትችላቸው everything analyze ተደርጎ summarize ተደርጎ to your eyes የሚቀርብልህ ማለት ነው ድሮ ለምሳሌ maybe door to door እየሄድክ ከኤሪያ እየሄድክ ቼክ የምታደርገውን ዛሬ ዲጂታሊ ከስልክክ ላይ የሚሰሩትን ላይክ ሪሰርቸሮች ተሰርተው አናላይዝ ተደርገው ኦልሬዲ ደርሷቸው ራፍሊ ታየዋለ ሁሉንም አፕዴት ሁሉንም እንትን ለማለት የተሻለ ሰርቭ ለማድረግ ጊዜህንም ትንሽ ቀለል ያደርግልሃል ሜቢ እንደገና ደግሞ ቱ ቢ ፌርም አሁን በምንለው መጠን እንደዚህ የሰፋ የተለጠጠ ማርኬት ሆኖ ሁሉንም ነገር አውቆ መሄድ ስለማይቻል አብዛኛው ስፔሻላይዝ የምታደረጊው ቦታ ይኖራል የሆነ ሴግመንት ላይ በኤሪያም ሊሆን ይችላል በዲቨሎፐርም ሊሆን ይችላል አንቺ ተመችቶሽ ታርጌት አድርገሽ የምትሰሪው ይኖራል ማለት ነው ለምሳሌ አንቺም አሁን አልትራ ሌክቸሪ ማርኬቱ ላይ ሞር ፎከስ አድርገሽ እንደምትሰሪው ማለት ነው ስለዚህ ስፔሻላይዝ ስለማድረጉ ደግሞ ትንሽ ንገሪኝ ስፔሻላይዝ ማድረግ እንዳልኩ ለምሳሌ ኤጀንት ስትሆን ትመርጣለ ኒሽህን ሁሉም ሰው የራሱ ኒሽ አለው ለምሳሌ አንዳንድ ሰው ፕሎት ኒሹ ነው ላንድ መሸጥ ስፔሲፊክ የሆኑ መሬቶችን ፈልገው ቆንጆ መሬት የሚሸጡ አሉ ለምሳሌ ራስ አልካይማ ላይ አሁን ዊን ሪዞርት ገና ላውንች ሊደረግ ሲል ፕሎት እንትኖች ፕሎት እየፈለጉ የትኛው ዱባይ ላንድ ላይ ለምን ተፈቅዷል እንዴት ተፈቅዷል እነዚህን ቁጭ ብለው አጥንተው ስፔሻላይዝ አድርገው ቫልዩአቸው ምን ጋር እንደሚጨምር የት ጋር አፕሪሺየት እንደሚያደርግ because plot appreciation ነው return of investment አይደለም እንደምታውቀው ካፒታል ጌን ያለው so ካፒታል ጌኑ የት ጋር ነው በምን አመት በየትኛው አመት በስንት አመት ብለው ስፔሻላይዝ የሚያደርጉ ሰዎች አሉ እነዚህ ሰዎች ፕሎት ላይ አንደኛ ናቸው so the same like እንደዚህ ማለት ነው like market ስፔሻላይዝ ታደርጋለህ በሎኬሽንም የሆነ ቦታ ላይ በሴግመንትም ኖርማል ከሆኑ ሌክዠሪ ፕሮፐርቲ ምት ከሆነ ሴግመንት አድርገሽ ስፔሻላይዝ ታደርጊና ግን የሚመጣው ክላይንት ምን እንደሚፈልግ ስለማይታወቅ ደግሞ እንትን ታደርጋለሽ ፕራይቬት ታደርጋለሽ እሱን ሰርቭ ለማድረግ እንዲመችሽ ነገና አንድም ደግሞ እንደ ብሮከሬጅ ካምፓኒ ስትሰሪ ስራው እንደ ቲም የሚሰራ ነገር ነው ብሮከሬጅ ካምፓኒ መሆኑ አንድ የሚለየው ስለዚህ ብሮከሬጅ ካምፓኒ ውስጥ አሁን እንደ ረምዚን 10-20 ኤጀንቶች ካሉ አንድ ሰው ሲመጣ የ20 ሰው ሰርቪስ አቲስ ዲስፖዛል ነው የሚሆነው ስለዚህ ስፔሻል አሁን አልትራ የሚፈልግ ሌክቸሪ ፕሮፐርቲ የሚፈልግ ሰው ኔጋ መጥቶ የሚጠይቀኝ ከሆነ ያንቺ የአመትና የሁለት አመት ኤክስፒሪየንስ አቲስ ዲስፖዛል ነው የሚሆነው እንደ ቲም ነው ሰዎች ሰርቭ ምን ሁሉም ጋር ለአንድ ነገር ሲመጣ እያንዳንዱ ሰው ጋር because you know ምናቀው ነው አይደል ቢሮ ላይ ማምን ላይ ፎከስ እያደረገ እንደሆነ ኢቨን ትሬኒንግ ሴሽኖቻችን ላይ እንኳን አሁን ዊክሊ ትሬኒንጎቻችን አሉን አይደለ ወይም ይሄ ብሪፊንግ ሴሽኖቻችን እርስ በርሳችን ያለን ላይ እንኳን ሁሉም ሰው በሄደበት ወይም ስፔሻላይዝ ባደረገበት ነገር ላይ አፕዴት እንነጋገራለን እንትን እኮ ሄጂ ሰከንደሪ ማርኬት ላይ እንትና እኮ አግኝቸው እንትና እኮ እንደዚህ ያለኝ እንትን እኮ
እዛ you get to know like እንደዚህ አይነት ፎርም አስፈረሙ እንደዚህ like አሁን secondary market ላይ ብቻ ስትገባ 20 ሴግመንት አለው depending on the conditions like on the situation difference ያላቸው ማለት ነው so በእነዚህ ኒሾች ላይ እንታወቃለን like who's working on what so you ask advices within each other በርስ መረዳዳቱ ይኖራል ማለት ነው ሰርቪሱንም እንሰጣለን ይሄ አንድም ኮንሰርንም ሆኖ ስለማይ ነው አሁን አዳዲስ ኤጀንቶች ይገቡና ከዛ እነሱን just አክቲቭ ለማድረግ ባለው ነገር አሁን ይሄን ነገር ሁሉ አጥንቶ እዚህ ነገር ላይ እስከሚደርስ ድረስ ሰውየውን ይቆይ የምንል ከሆነ ስራው በራሱ የደሞዝ ስራ ስለሌለው እሱን መጣበታለሁ ብዬ ነውና በኮሚሽን ቤዝድ ስለሆነ 2-3 ወር 4 ወር ሰውየውን ከዚህ ስራ አውጥቶ እንትን ማድረጉ ፌር ስለማይሆን እንደመጣ የተወሰነች ነገር ካወቀ በኋላ ቢዝነስ ላይ አድቨርታይዝ ላይ ያዩታል አንዳንድ አዳዲስ ሰዎችን ከዛ ካዩዋቸው በኋላ ምን አይነት ኮንሰርን አላቸው እንደዚህ አዳዲስ ልጆችን አምጥተው አዳዲስ የሆነ ነገር በዚህ ያህል ገንዘብ የሚጠይቅን ነገር በእነሱ ላይ ተማምነን አሁን የምንለውን ኮንሰልተንሲ የዓለሙን አውቆ ለኔ ትክክለኛ ፕሮፐርቲ መርጥልኛል የሚለውን ነገር ዳውት ውስጥ ይገባሉ ግን እዚህ ጋር ክሊር መሆን ያለበት ነገር ምንድነው አንድ ሰው እንደዚህ አይነት ነገር ፊት ለፊት ስናገኝ ኤክስፖዠሩን ለመስጠትና ከዛ ሰውየውን እየለመደ እየሰራ እንዲማር ስለ አድቫንቴጁን ከመስጠት ወይም ፕላትፎርሙን ከመፍጠር አንፃር ነው እንጂ ይሄ ነገር የቲም ስራ እንደሆነ ከሁሉም ሰው ጀርባ ሰው አለ ከሁላችንም ጀርባ ከኔ ጀርባ ሌላ ሰው አለ ከሌላ ሰው ጀርባ ነው ያለሁኝ እርስ በርስ ጀርባ ላይ አለን ሁላችንም በምንድነው በፕሮጀክቱ ሌቭል ድረስ ምክንያቱም ይሄ ስራ ትንሽ እንዳልከው it's commission based and ያን ይሄ ኤጀንት መሆንን ስራ ስትመርጥ ብዙ ጊዜ ይሄንን ሁሉ ፕሮሰስ ታልፋለ on the way ነው እየተማርከው የምትሄደው most of the things አይደል you take trainings every day like almost once a week you take a training officially developer agents ጋር ሄደ ትሬኒንግ ትወስዳለ አንድ ብሪፊንግ ላይ ሄደ የምታገኘው ትሬኒንግ ነው አልፈድ በራስህ ደግሞ ራስህን በደንብ ትሬን ታደርጋለህ በደንብ ታነባለህ ብዙ ነገር ታያለህ ብዙ ኤጀንቶችን ታናግራለህ በዚህ መካከል ላይ ነው ኤክስፒሪየንስ እያካበትክ እያወከው እያደክበት የምትሄደው ማለት ነው እዚህ ላይ እንዳለ ሆኖ ግን እንዳልከው ሁሉም ሰው ጀርባ there is another agent actively የሚሰራ የሚመክር ኮንሰልት የሚያደርግ ማለት ነው የክላይንት ኢንፎርሜሽኑ ኮንፊደንሻል እንደሆነ ማለት ነው ወይም ደግሞ ኢንቨስተሩ ኮንፊደንሻል እንደሆነ ከዛ የተረፈው ግን ስራው ላይ ኤሪያው ላይ ቦታው ላይ ሎኬሽኑ ላይ እነዚህ ላይ በቂ ልምድና በቂ ኤክስፒሪየንስ ያለው በጣም ብዙ ሰው አለ ማርኬቱ ላይ በደንብ ኖሌጅ ያለው እንዳልኩም ደግሞ ስፔሻላይዝ ያደረግን በየሴግመንቱ ስፔሻላይዝ ያደረግን ብዙ ሰዎች አለን እዛ ሴግመንት ላይ በቂ ኖሌጅ አለ የምክር አገልግሎት እያደረግን ምንጨርስላቸው ማለት ነው because it's a brokerage company ዱባይ አንድ ሬራ ጋር ሄደ የማይፈቀደው ነገር ስፔሲፊክ ፐርሰናል ብሮከር መሆን አትችልም ብሮከር ኤጀንት you need to be under a brokerage company ያ የሆነበት ምክንያት ለዚህ ነው ምክንያቱም ብሮከሬጅ ካምፓኒው የሚያቅፍ ነው ሬራ ፓወር ሲሰጥክ ዲል ክሎዝ ማድረግ ትችላለህ ብሎ ፓወር ሲሰጥክ ብሮከር ላይሰንስ ያስፈልጋል ብሮከር ላይሰንስ የሚመጣው ከብሮከሬጅ ካምፓኒ ነው ምክንያቱም ብሮከሬጅ ካምፓኒ ኃላፊነት ነው የሚወስደው እያንዳንዱ ዲል ብሮከሬጅ ካምፓኒው ቴክስ ሪስፖንሲቢሊቲ ዱባይ ላንድ ፊት ማለት ነው አይደል ፕላን ቢሆንም ሰከንደሪም ቢሆን እያንዳንዱ ዲል ሬራ የታወቀ በዱባይ ላንድ ዲፓርትመንት የታወቀ ነው under your brokerage company ያ የሆነበት ምክንያት ለምንድነው ለምን broker agent ለምን አይፈቀድም broker agent ያቺ ላይሰንስ ለማግኘት you need to study you need to train you need to take an exam ኤግዛሙን ማለፍ አለበት አልፈህ ግን ሌላ ዲል ቢመጣ ሰከንደሪ ዲል ቢመጣ ያ brokerage company ሃንድል ያደርጉልሃል ፕሮፐርቲ ማኔጅመንቱን ያ brokerage company ሃንድል ያደርግልሃል አይደለ ሶ አዳዲስ እንዳልከው አዳዲስ ኤጀንቶች በሚመጡበት ጊዜ ስራው ግዴታ ያው የመጀመሪያው በጣም ትልቅ ስራ የሪል ስቴት ኤጀንት ስራ ፕሮሞሽን ነው የመጀመሪያው you have to promote yourself enough so that ያን አንተ ረጅም ጊዜ ልሰራ ትችላለህ 2 አመት አጥንተ 2 አመት የማርኬት ኖሌጅ ጋፕ ሳይኖርክ ማርኬት ኖሌጁ ኖሮክ ዓለምን አጥንተ ኤጀንቶቹን አጥንተ ዴቨሎፐሮቹን አጥንተ ኤቭሪቲንግ አድርገህ ከ2 አመት በኋላ ራስህን ፕሮሞት ስታደርግ ፕሮሞሽኑ ብቻውን 1 አመት ሊወስድብህ ይችላል to get to that level ማለት ነው training ወስደክ አጥንተክ agreement ሰርተ to the best of your knowledge
የምደርስበት ሌቭል ላይ ደርሰህ ፕሮሞሽን ደግሞ የሚባል ላይክ አንድ ወገን አለ አንድ ላይ ጎን ለጎን መሰራት ያለበት ነገር አገልግሎትሽን መሸጥ የሚባል ነገር ኤግዛክትሊ አይደል ሰዎች መኖር ኤግዚስት ማድረግሽን ደግሞ ማወቅ አለባቸው ይሄ እኮ የተው ሪል ስቴት ላይ ብቻ አይደለም የትኛውም ቢዝነስ ኦነር የሚያውቀው ነገር ነው ይሄ የትኛውም ቢዝነስ ኦነር አንድ ቢዝነስ ላውንች ሊያደርግ ሲል መጀመሪያው ስራው ምንድነው you do a promotion that's why it's called marketing አይደል that's why it's called like sales agents መቅጠር ያለበት የትኛውም የቢዝነስ ኦነር መጀመሪያ የሚሰራው ስራ ራሱን ማርኬት ወይም ደግሞ አይዲያውን ወይም ፕላኑን ማርኬት ማድረግ ነው ማለት ነው የብሮከሬጅ ካምፓኒ ውስጥ የሚሰሩት እንዴት ነው አሰራራቸው የሚሆነው የትኛውስ አድቫንቴጅ አለው በኮሚሽን ቤዝድ ነው ወይስ ሳላሪ ቤዝድ ነው እንዴት ነው ሰርቫይቭስ የሚያደርጉት እንዳልከው የዴቨሎፐር ኤጀንት ሳላሪ የሚከፈላቸው ያንን ዴቨሎፐር በደንብ የሚያጠኑ እና የሚያምኑበት መሆን አለበት ብዙ ጊዜ ይሄንን ማርኬት ስራውን መውደድ አለብህ እና ዴቨሎፐር ኤጀንት ላይ ደግሞ ስትሆን ዴቨሎፐሩን ማመን አለብህ የምታምነው ዴቨሎፐር ማለትም ካንተ ቤዝ ጋር የሚሄድ የምትቀበለው ሎኬሽኑን የምትቀበለው ላይክ የተነሳበትን ለምሳሌ አንዳንድ ግሪነሪ ላይ የተነሱ ብዙ ዴቨሎፐሮች አሉ አንፋክሩዲ ለምሳሌ ሰስቴናቢሊቲ ላይ ነው የሚሰሩት ሶ እንደዚህ ካንተ ኒሽ ጋር የሚሄድ ዴቨሎፐር ኤጀንት መሆን ትችላለህ ከምታምነው ዴቨሎፐር እና ጎሉን ከምትፈልገው ዴቨሎፐር ጋር ማለት ነው ኢንሃውስ ኤጀንት ማለት ነው ኢንሃውስ ኤጀንት ስትሆን ሳላሪ ነው የምትከፈለው and ኮሚሽኑ like it's I think 0.025 or something ትንሽዬ ኮሚሽን አላቸው እንደዛ ሆኖ ዴቨሎፐር ኤጀንት መሆን ይችላሉ ዴቨሎፐር ኤጀንት ግን ለመሆን you need የማርኬት ዕውቀት የሪል ስቴት ዕውቀት ያስፈልጋል so what's real estate ለምን ማለት ያው ዴቨሎፕመንቱ ምንድነው rough knowledge ያስፈልጋል እንደ ብሮከር ማለት ነው እኔ ብሮከር ያለው knowledge it's good for a developer that means ብሮከሮች like ዴቨሎፐሮችን ሁሉ ካወክ በኋላ ነው ኦኬ ከነዚህ ዴቨሎፐሮች ውስጥ ስፔሻላይዝ እንደማድረግ ማለት ነው የሚሆነው ማለት ነው ያ ከደሞዝ ጋር ስለሚመጣ ብዙ ጊዜ ህይወት ላይ አትቸገርም ሳላሪ ስላለክ ማለት ነው as a broker agent መሆን ለሚፈልግ ሰው ግን ብዙ ጊዜ የማይነገር እና ደግሞ በጣም ራፍ ፓች የሆነው ነገር ነው አንደኛ broker agent ስትሆን you do not get a salary በሳላሪ ሳይሆን ኮሚሽን ቤዝድ ነው የምትሰራው ኮሚሽኑን የሚከፍለው ዴቨሎፐር ኤጀንቱ ናቸው ማለት ነው ሰከንደሪ ከሆነ ደግሞ ገዢና ሻጩ ጋር በተከፋፈለ ነው ማለት ነው የምታገኘው ሶ መጀመሪያ ብሮከር ኤጀንት መሆን ለሚፈልግ ሰው ፕሪፔርድ ሆኖ መምጣት ያለበት ፋይናንሻሊ ራሱን for a certain amount of time የመጣበት ምክንያት ማርኬቱን እስከሚያጠኑ ትሬኒንግ እስከሚወስዱ ስፔሲፊክሊ አሁን ራምዚን በጣም ሰፖርት የሚያደርግ ድርጅት ነው ለየትኛውም ሰው ማለት ነው በተለይ ለአዲስ ሰው ትሬኒንግ ፕሮቫይድ ከማድረግ ዴቨሎፐሮች ጋር እየሄዱ ኤቭሪ ብሪፊንግ ከመውሰድ አንጻር ጀምሮ ማለት ኤቭሪ ሲንግል ቲንግ ላይ ሰፖርት አለ በኋላ ራሱ ቅድም እንዳልነው አብሮ ነገሮችን ክሎዝ ከማድረግ ኤግዛክትሊ ከኤጀንት ቱ ኤጀንት ኤቱ እዛው ብሮከሬጅ ላይ ሆነ ነው የምትጨርሰው ብዙ ነገር አይደለ ሶ ግን ያው ጀነራል ኢንፎርሜሽን ስለሆነ አሁን እየሰጠን ላለ ነው ይሄ ማለት ግን የመጀመሪያው 6 ወር or 7 ወር even could be 1 year could be 2 years depending on how you grasp the things እና እነዛን ጊዜያቶች ላይ ፋይናንሻሊ ሰፖርት ወይም ደግሞ ጀርባ የሚይዝ ነገር ያስፈልጋል እንደገናሞ ቺፕም ሲቲ አይደለችም ዱባይ is expensive that's why we sell her ዱባይ የምንሸጥበት ምክንያት is because she is expensive ያው ሙሉ በሙሉ expensive አይደለችም ባለፈው ማውርተናል ይሄንን actively ያው ከኢትዮጵያ የሚመጣ አካል ኑሮ ኮስት ኦፍ ሊቪንጉ ስፔሻሊ እዚህ ጄነሬት ማታረጊው ከሆነ ያንን ካሽ ከዛ የሚመጣ ከሆነ በጣም ኤክስፔንሲቭ ነው የሚሆነው እዚህ ጀነሬት አድርገ ወይ either salaried ሆነ በሳላሪ እየሰራክ የምትኖርባት ሀገር ናት የምትሆነው እንዳልከው ግን በኢትዮጵያን ከረንሲ ብቻ እዚህ 6 ወር ሰስቴን ማድረግ ትንሽ ከበድ ሊል ይችላል ሶ በሱ ብዙ ጊዜ የማይነገር ነው ያው የድልም ጉዳይ ይጨምርበታል መሀል ላይ እሱ እንዳለ ሆኖ ነው by the way so ብዙ ጊዜ we see the shining and the glamours and everything there's also the hard work ረጅም ጊዜ ጥናት ረጅም ጊዜ negotiation ረጅም ጊዜ የስልክ ንግግር ረጅም ጊዜ የማጥናት ረጅም ጊዜ የማንበብ ረጅም ጊዜ ከእንደዚህ መነጋገር ኖሌጅ ሼር ማድረግ ኤክስፒሪየንስ ሼር መደራረግ ኮንሰልት መደራረግ እነዚህም በሙሉ ይጨምራል የጉዞ ማለት ነው ሶ በአንዴ ገብተህ ሴል የምታደርገው ላይ ሆን ይችላል
ኦር ባንዴ ገብተህ ሴል የምታደርገው ሊሆን ይችላል ብዙ ኬሶች አሉ እኛ ጋር የሚያየናቸው ነው ብዙ አይነት ኬሶች አሉ ግን እነዚህ ኬሶች ሲመጡ የትኛውም in the back end there is another agent that is experienced enough to assist you any deal like to show you the path yes of course but and it's not a blink of an eye and a blink of an eye he project ብለ ሳይሆን could be like ጥሩ ኮንታክት ሊኖርክ ይችላል ሬዲ ሆነ ሰው ሊመጣልክ ይችላል at the end of the day ግን የ2 አመት የ3 አመት የ5 አመት ኤክስፒሪየንስ ያለው ሰው ከጀርባ ሁሌም ይኖራል ሁሌም አለ ስለዚህ ይሄ ምን ያሳይሃል ሁሌም ቢሆን መጀመሪያ ስትመጣ ወደ ሪል ስቴት ማሰብ ያለብህ ነገር ያው ማንንም ሰው ማሰብ ያለበት መምጣት ያለበት አንደኛ ኖሌጅ ፎርሜሽን የምትባል ጊዜ ያስፈልጋል አጥንቶ መምጣት ሬዲ ሆኖ መምጣት ሞር ያግዛል ማርኬቱን አውቆ because everything is digital so digitally ማወቅ ሪፈራል መስራት ለምሳሌ ከሌላ ኤጀንት ጋር like before you take the leap you can do like referrals ከኤጀንቶች ጋር ኤጀንቶች ጋር እንደዚህ አይነት ሪፈራል አግሪመንት መስራት ፈልጋለሁ እንዴት ነው ቴምፕሬቸሩ የሚለውን exactly ግን ሸጥኩ ገባው ሳይሆን እንዴት ነው ምንድነው የት ነው how እነዚህ ነገሮች አንድ ላይ ያወቅ ያደክበት የምትሄድበት ማርኬት ነው ማለት ነው so ከላይ ከምታየውን ብቻ ብዙ 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 ኢሞሽናል ፋይናንሻል hard work እና hard commitment በተለይ commitment የሚጠይቅ ስራ ነው like every day you need to stay committed እዚህ ኮምፒቲቲቭ የሆነ ሃይፐር ኮምፒቲቲቭ የሆነ environment ላይ ሪል ስቴት ኢንዱስትሪ ላይ ማለት ነው ደግሞ እንደንትም ካይሹ እንደ ሪል ስቴት ኢንዱስትሪ ስታየውም ዱባይን የዓለም ማርኬት ስለሆነ እዚህ ላይ ኢንተረስትድ ሆኖ አክቲቭሊ ኢንጌጅ እያደረገ ያለው አክሰሱ እኛ ከኢትዮጵያ እንዳገኘ ነው ሁሉ ኦልሞስት 200 የሚሆኑ አገሮች ዓለም ላይ ካሉ እነዛ ሁሉ ሰዎች መተው እዚህ ጋር እንትን ፐርፎርም እያደረጉ ያሉበት ነውና እነሱ ደግሞ ላይክ ከዚህ መተው ሙቭ ሲያደርጉ ከሀገራቸው በበለጠ እዚህ ጋር በጣም ሃይፐር ኮምፒቲቲቭ የሆነ ኤንቫይሮንመንት ስለሆነ ለዛ የበቁ ናቸው እዛ ላይ ሰርቫይቭ ለማድረግ አትሊስት በእነሱ ደረጃ እንኳን ባደርሺ you have to keep up somehow እስከተወሰነ ጊዜ ማለት ነው ኦኬ አሁን ፋይናንሻሊ ስቴብል መሆን አለባቸው አትሊስት ዝግጅቱ ያስፈልጋል እዚህ መኖሪያ የሚባል አለ የምግብ አለ የትራንስፖርት ኮስት አለ በቃ አጠቃላይ ኮስት ኦፍ ሊቪንጉ ትንሽ ከኛ አገር ለሚመጣ ሰው ኤክስፔንሲቭ ስለሚሆን እዚህ እንደመጡ ኢሚዲየትሊ ጄኔሬት የሚያደርጉት ካሽ ስለሌለ ፋይናንሻሊ ሬዲ መሆን ያስፈልጋል ታይን ደግሞ ነገርየው ጥሩ ገንዘብም የሚያስገኝ ነገር ስለሆነ ጥሩ ገንዘብ ስለሚያስገኝ ገና የሚገኘውን ገንዘብ ብቻ ተገኝቶ ታስቦ እንዳይመጣ ከሰውየውም ደግሞ ዲማንድ የሚያደርገው ነገር አለ አሁን ሪል ስቴት ኤጀንት የሚባል ትምህርት የለም እኛም ካምፓስ ውስጥ ስንማር ወደ ኋላ ስራውም ጋር ስትመጪ ሪል ስቴት ኤጀንት ዲግሪ ወይ የሆነ ክሬዴንሻል አትጠየቂም ግን እንደ እንትን ሰዎቹ ሊኖራቸው የሚገባ ለዚህ ስራ ሊገባ ፍላጎት ያለው ሰው ሊኖረው የሚችል ቤዚክ ነገሮች አትሊስት እነዚህ ነገሮች ሊሟሉ ይችላሉ መንገዱን ፓዙን ያሳጥሩለታል ለምትያቸው ነገሮች ምንድናቸው ይሄ በጣም ጥሩ ጥያቄ ነው እኔ አንድ የጀመርኩትና የወሰድኩትን ነገር ልንገርህ ፐርሰናሊ ማለት ነው ያው የኔ ፓዝ ትንሽ ዲፈረንት ነው ሶ እንትን አላረገውም ኮምፐሲት አላረገውም ግን ባለኝ ጊዜ ውስጥ ለምሳሌ the first thing I did እንዳልኩ ኤጁኬሽን ማወቅ ሁሌም ጥሩ ነገር ነው ስታቅ ነው like ነገ ላይ long lasting የሆነ relationship የሚኖርክ as an agent that's one thing you should have is a long lasting relationship with your clients አይደል so ብዙ ጊዜ real estate consultancies real estate markets trending real estate የሚባሉ በጣም ብዙ ኮርሶች economic factors of real estate ምናምን የሚሉ ብዙ ኮርሶች አሉ I've taken one ከሃርቫርድ ላይ አሁን ኮርሴራ ላይ ገብተህ ራሱ ኮርሴራ ላይ ብታይ there are ትልቅ የሃርቫርድ ፕሮፌሰሮች አሉ ኢኮኖሚስቶች ኢኮኖሚክ አድቫይዘሮች በጣም ብዙ ፖለቲካል ሊደሮችን የዓለም ሊደሮችን አድቫይዝ ያደረጉ በስተርድ ናቸው አሁን እድሜያቸው ላይ ፊላንትሮፒ ስለሆነ ማለት ነው ትልቅ ፕሮፌሰሮች አሁን ፊላንትሮፒ ላይ they give these courses back to the community yes back to the community like philanthropy አይደለ so when they give that they give you their knowledge የ50 አመት የ60 አመት ኤክስፒሪየንስ ያለው accumulated የሆነ ማርኬት ኖሌጃቸውን በኮርስ ይሰጡዋል የሚሰራ ኖሌጅ እዛ እነዛ ኮርሶች ውስጥ ኬስ ስተዲዎች አሉ
በየተለያየ ሀገር ላይ ያሉ ኬስ ስታዲዎች እነዚህ ነገሮች መስራት ኢንሃንስ ያደርጋል it's not just like about the money by the way after you close one deal 2 deals you're done yes ሌላው ጀመረ ነው ሲጀመር አካባቢ ካሹም አይደለም ይሄ ኖሌጁ ነው ላንቺ ትልቅ አሴትሽ የሚሆነው exactly እሱ ስለሆነ የሚመነዘረው እሱ ነው የምትመነዘረው ምክንያቱም አንድ ሪል ስቴት ኤጀንት ሆነስትሊ ምነግረው ኢቨን ላሉት ሪል ስቴት ኤጀንት ለሆነም ሰው የትኛውም ኮሚሽን የሚያገኝ ይሄን መናገር ሁሉ ይፈልጋሉ whenever you get the commission ለኢንቨስትመንት you are an investor ኢንቨስተሮችን የምትመከር ሰው ነህ you can invest it back mostly ብዙ ጊዜ real estate agents ሁለት ነገር አለው like you always invest it back ራስክ ላይ መልሶ ማኒውን ጀነሬት እንዲያደርግልህ ያረከው ፓዙ በጣም ቆንጆ ፓዝ ነው ምክንያቱም የሚገባውን አንድ ሌላ ኢንቨስትመንት ላይ ታረጋዋለህ የሚገባውን ሌላ ኢንቨስትመንት ላይ ታረጋዋለህ ሪጀነሬት እያደረገ ይሄዳል ማለት ነው so long life ፕላኖችን ታስተካክልበታለህ ያንን ከማድረግ መጀመሪያው ስቴፕ ግን ማወቅ ነው ኢኮኖሚካል ፋክተሩን ማወቅ ለራስህም ስለሚጠቅምህ እኮ ነው yes when you know about economic investments አንተ እንደዚህ አይነት ስራ ስትሰራ የሚመጣልክ ኢንካም it's a high income so ያ high income ሲመጣ ምን ላርገው የሚል ውስጥ አትገባም once ገንዘቡን ኳስ ባድርገሽ ካስከው በኋላ ራስሽ ኢንቨስት ልታርጊው ዊሊንግነሱ ያለሽ ነገር መሆነ ብዙዎቹ ደግሞ እንደዚህ ነው የሚያደርጉት ቶፕ ሪል ስቴት ኤጀንቶች መልሰው ራሳቸው ነው የሚያደርጉት ሁሉንም መግዛት ስለማች ነው አሁን ሙሉ ዱባይ ላይ ያሉ ፕሮጀክቶች 100 የሚቆጠሩ ካሉ አንዱ ነው ለትከዚህ exactly ሌላውን ታማክራለህ አማክረሽ አቅሙ ሲኖር ደግሞ ሌላ ትጨምርበታለህ so እንደዛ ለማድረግና አንደኛ ኢንቨስተሮችን ለመምከርና ለራስህም ኢንቨስትመንቱን ላይክ የት ጋር ነው ማስቀምጠው ለማወቅ ኮርሶች መውሰድ በጣም ጥሩ ነው ኦንላይን ብዙ ኮርሶች አሉ ከዚህ አሁን ካወራሽው ነገር የተረዳሁት ነገር አንድ ሰው ሲመጣ አንድ ስኪል ሴት ሊኖረው የሚገባው ነገር ማንበብና ቁጭ ብሎ ኖሌጅን ሲክ የማድረግ ስኪል ሊኖረው ይገባል ግዴታ ምክንያቱም ነገርየው ዛሬ ያወቅነው ኖሌጅ ለነገ ቤዝ ይሆነናል እንጂ ለነገ እንትን ይሆናል አውትዴትድ ስለሚሆን ጥቅም ላይኖረው ይችላል አንድ ፕሮጀክት ዛሬ አጥንተሽ ጥሩ ነው ቡርጅ ከሊፋ ላውንች ተደረገ አሪፍ ነው then ቡርጅ ከሊፋ ሴል አውት ከሆነ በኋላ ምንድነው የቡርጅ ከሊፋ ጥቅሙ ያንቺ እውቀት ምንም የለው then based on that ሌላ ማርኬቱ የ2023 ማርኬት ምንድነው ዛሬ ማወቅሽ ነገ 24 ሲመጣ መሰረት ይሆናል እንጂ 24 ላይ አገልግሎት አይኖርም ስለዚህ every day ራሱን አፕዴት ለማድረግ የማንበብ ልምድ ያለው ሰው መሆን አለበት ነው የመጀመሪያው በሁሉም ነገር ማርኬቲንግ ስኪልስ ሴልስ ስኪልስ ቴክኒክስ ሴልሱ ላይ አሁን እናውራ ሴልሱ ላይ የኮሙኒኬሽን ስኪሉ የሴልስ ስኪሉ ላይ ምንድነው መሆን ያለበት አሁን አንድ ሰው ዶክተር ላይ ጥሩ ፐርፎርም የሚያደርግ አንድ የህክምና ባለሙያ ሊሆን ይችላል ሌላ ነገር ላይ እና መሸጥ ደግሞ ሌላ አይነት የራሱ ሳይንስ ያለው ነው ስለዚህ አሁን እዚህ ጋር ቁጭ ብለሽ ኖሌጁን ካስዩ በኋላ ደግሞ ያን ደግሞ ኮሙኒኬት ማድረጉ ላይ ደግሞ ጥሩ መሆን መቻል አለበት በጣም ሁለቱ ጎን ለጎን መሄድ አለባቸው በዝግጅት ደረጃ እነዚህ ሰዎች እዚህ ይሄንን ኢንዱስትሪ ሊቀላቀል የሚፈልግ ሰው በብዙ አስፔክቱ ሶፍት ስኪሉን ብለናል ኖሌጅን ሲክ ለማድረግ ራሱን ኦልዌይስ አፕዴት ለማድረግ የተዘጋጀ መሆን አለበት ለምን እንዳልሽው አንቺ ክሎዝ የሚያደርግበት ነገር ከሱም የሚለውን ነገር ኢቭን ሙሉ ለሙሉ ጨርሶ ደግሞ ራይት የሆነው ማርኬት ደግሞ at the right time ደግሞ መገናኘት መቻል አለበት ስለዚህ ፈላጊና ተፈላጊ ደግሞ የሚገናኝበት ቅድም እንዳልሽው አሁን ብዙ ጊዜ ሰው ወደ ላክ ይገፋውና ላክ የሚባለው ነገር ላይ እንትን ይላል ዲፔንድ ድልም ሳይሆን ደግሞ ማርኬቱን ራስሽን ማርኬት ማድረግ ያልሽው ነገር አለ ቅድም ራስሽን ማርኬት ማድረግ ሰውየው የት ጋር እንደሆነ ያለው ቦታውን አውቆ እሱን ላይ መድረሱ እንደገና ደግሞ ከራስሽ የሚጠበቅም ነገር እንዳለ ሆኖ እንደገና ደግሞ at the end of the day ሽያጩ ላይ ደግሞ ሲመጣ ሰውየው አንቺ ጋር መጥቶ ሊገዛ ሲፈልግ ፈልጎትም እንኳን ቢሆን በሰውየው ኢንድ ደግሞ በገዢው ኢንድ ደግሞ ብዙ ፋክተሮች አሉ እና እነዛም ኤሌመንቶች ስላሉ ሁሉ ጊዜ ሊገዛ የመጣ ሰው ቆርጦ ገንዘብ እንትን ብሎ ሊፈረም ደርሶ ፌል የሚያደርጉ ብዙ እንትኖች አሉ እነሱ ነገሮች ዲስከሬጅ የማያደርገን ወደ ሰፊ አይነት ሰዎች መሆን አለብን ወደ ሰፊነትን የምትማረው እየሄድክበት እያለፍክበት ነው ብዙ ነገር on the way ትማረዋለህ on the way ሁሉንም ነገር የመጀመሪያው ግን willingness and being ready to step into that like አንተ ሬዲ መሆን አለብህ ውስጥክ ላይ I'm ready like ይሄንን ስቴፕ ለማድረግ physically ready ነኝ financially ready ነኝ mentally ready ነኝ so ማደል ለቢዝነስ ላይ ልትገባ ስትል
በቃ ሬዲ ነኝ ለእንደዚህ ሬዲ ነኝ ለእንደዚህ ሬዲ ነኝ ለእንደዚህ ሬዲ ነኝ ብለህ ትገባና ቢዝነሱን ከዛ በኋላ ሲመጣ እያስተካከልከው ነው የምትሄደው ኦኬ እየተማርክበት እያለፍክበት እያለቀስክበት እየሳክበት አይደል ሁሉንም ኢሞሽኖች ወስዳ ነው ግን ለዛ መጀመሪያ እኔ ዝግጁ ነኝ ወይ የሚለውን ጥያቄ ሰው መመለስ አለበት መጀመሪያ እና ደግሞ ከኛም ካለን ኤክስፒሪየንስ እነዚህ ሁሉ ችግሮች እንዳሉ ሆነው በአብዛኛው የሪል ስቴት ላይ የሚገባ ሰው ጥሩ ገንዘብ አለው ብሎ ይገባና አብዛኛው በፐርሰንቱ በዛ ያለው አመት ውስጥ ሳይሞላው ጥሎ ይወጣል ምክንያቱም ቅድም እንዳልነው ኤክስፔንስ ስላለው አፎርድ የማያደርገው ነገር ይሆናል ከዛ በኋላ ለመቀጠል ግን እነዚህ ነገሮች ሁሉ ተቋቁሞ ራሱን አብቅቶ ማርኬቱ የሚፈልገውን አይነት ማንነት ይዞ ለመጣ ደግሞ በደንብ ወርዝ የሚያደርግ ነገር ነው በጣም ሪዋርዲንግ ትርፋማነቱ በጣም ትርፋማ ነው ኢቨን ከሴግመንት አሁን ለግዠሪ ሴግመንት ለምሳሌ takes everything from you ሁሉንም ነገር ነው የሚወስድብህ ዲሉ ይረዝማል ኖርማሊ ይሄ በአንድ ወር ሁለት በአንድ ወር ሶስት ምትዘጋ ነገር አይደለም አማውንቱም ትልቅ ስለሆነ አማውንቱም ብዙ ነው ሜቢ አሁን ብዙ ጊዜ የሚያጋጥምክ ሜቢ ዲማንዱም ሰፕላዩም ተያይዞ ያንን ለሚት ለማድረግ ለማምጣት እኮ ነው ለመክፈል it could take you time it could take you 1 year of course yes አንቲስፔት እያረክ ማለት ነው ይሄ አንቲስፔሽን ሆፕ እንዳለ ሆኖ አልቀው ጨርሰ ስራውን ሰርተክ አጥንተው መርጠ ኮንሰልት አርገ ተስማምተው ቁጭ ብለ it could take you 1 year ያ ዲል ፋይናላይዝድ እስከሚሆን ሶ ልብ ሰፊ መሆን አለበት እዚህ ስራ ላይ ልብ ሁሌም ሰፊ መሆን አለበት ሆድ በጣም ሰፊ መሆን አለበት and you have to study study ማረጉ መቼም የሚያቆም ነገር አይደለም ለሚመጣ ሰው ማርኬቱን ለመቀላቀል የሚፈልግ ሰው ከሶፍት ስኪልም ባለፈ ወይም ደግሞ ኮሚኒኬት መደራረግ እና ኦነስት መሆን ሆነስቲ በግድ ነው ከዚህ ቀደም እንዳልሽው ያለው ነገር ሁሉ ነገር በግልጽ የተቀመጠ ነገር ስለሆነ you have to be honest አንድ መታወሪው ነገር anybody መጥቶ የሆነች ነገር ሰርች አዌይ ነች በቃልሽ የምትጠይቂበት ሀገር ነው ባወራሽው ነገርም በሰራሽው ነገርም ዱባይ ኤቭሪቲንግ ላይ ሀቅና እውነተኛን ፍለፊት የምታወጣ ቦታ ናት ለዛ ነው ሞዳት ነው ዱባይ እንደዛው because በሩመር የምትወራ አይደለችም በሄ ሩመር እንትንኮ እንደዚህ ነው የምትባለው አይደለም everything documented ነው yes ዶክመንቶቹ እያንዳንዱ ያወራሉ ምንድነው ተደርጓል ትራንዛክሽኑ ምን ቤት ይበል what's the transaction secondary ላይ ማለት ነው ኦፍ ፕላን ላይ anything ላይ ያለው ነገር ላይቭ ነው ኦንላይን ነው yes በሩመር የሚወራ ነገር አይደለም በሩመር ይሄ ሚስጋይድ ልታረጊ ማትችም ሰው ሚስጋይድ አይደረግም until you meet the professional person ያው ብዙ ጊዜ ያው ችግር ሰው እንትን ፕሮፌሽናሉን ሳያወራ ይጨርሳል እዛው ጋር ግን even ፕሮፌሽናሉን እንኳን ሳታወራ you can go to Dubai Land Department digitally anything ማየት ትችላለህ how many brokers do you have access ማድረግ የሚችለው anyone access ማድረግ ይችላል from ካለበት ቦታ ሆኖ ከያለበት ቦታ real estate አንድ ፕሮፐርቲ እዚህ ጋር እየተሰራ ነው ስትል ገብቶ ፕሮፐርቲው የደረሰበትን እንደውም አንዳንድ ባለፈው የሄድንበት even live fade አሁን ላለው like YouTube ላይ yes ካሜራ ተገጥሞ በሆነ ሰዓት የት እንደደረሰ ገብቶ ማየት ይቻላል ዱባይ ዌስት ላይ ደግሞ አለ እሱ ላይ ያንዳንዱ ፕሮጀክቶች ፕሮግረሳቸው የተደረሰ የሚለው ነገር ያንዳንዱ ሬዳ በየጊዜው እየሄደ አፕዴት ያደርጋል እሱን በሙሉ ማየት ይቻላል እና ዱባይ ላይ የመጀመሪያው ትክክለኛና እውነተኛው ነገር ኦነስት መሆን አለበት ኦነስት ካልሆንክ through time you would know like investors through time they always know the honest truth አይደለ yes ስለዚህ as long as they keep fighting they keep አሁን ማርኬቱ የሚፈልገውን ነገር ከነሱ ዩዝ ኮሰዱ ድረስ overnight ታሪክ ሊቀየር የሚችልበት አይነት ቢዝነስ ነው እንደገና ከትንሹ ጀምሮ እስከ ሌክዠሪ አሁን ዱባይ $10 ሚሊዮን ፕላስ የሆኑ ፕሮፐርቲዎችን ዓለም ላይ በመሸጥ ዓለም ላይ ካሉ ሲቲዎች እንደኛ ነች አገር አይደለም ከሲቲ ደረጃ ነው እያየን ያለነው አገሩ UAE ነው ከአገሮች ደረጃ አንደኛ ነው ያለችውና ያ ማለት ምንድነው if you know the right person እና the right አጋጣሚው አግኝተሽ the right person serve ካደረግሽ overnight you change your life like you change your life for የሆነ ጭራሽ ልታስቢው ማትችው አይነት አቀየር overnight ሊቀይር የሚችል in millions ልትይጅበት የሚችል በድርሃም ማለት ነው yes definitely ከዛም በላይ በጣም ልትይዝ ትችላለህ of course እንደዛ አይነት ነው ስለዚህ ሪዋርዱ ሃይ ነው ስራው ሃይ ነው ስራውም ዲማንድ የሚያደርገው ካንቺም ስራው ሃይ ነው ሪዋርዱ ሃይ ነው
ብዙ ጊዜ የማይነገርለት ሪል ስቴት ኤጀንት የማይወራለት ነገር ነው ብሮከሬጅ ካምፓኒ የማይወራለት ነገር ነው ባይ ዘ ዌይ አንድ ብሮከሬጅ ካምፓኒ እንደ ብሮከሬጅ ካምፓኒ ኤግዚስት አድርጎ ይሄን ያህል አውትስታንዲንግ ስራ ለመስራት he has to go through a lot of things በጣም ብዙ so real estate agent የማይወራለት ስራ ይሄ ነው በጣም ስራ ይጠይቃል በጣም ማንበብ ይጠይቃል በጣም ከብዙ ሰዎች ጋር ኮኔክት ማድረግ ይጠይቃል የትኛውም ሪል ስቴት ኤጀንት ከትንሽ እስከ ትልቅ ብዙ ስራ ብዙ ኮሚትመንት ብዙ ታጋሽነትን ብዙ ኤነርጂን ይጠይቃል የምትደክምበት ቀን አፎርድ ማድረግ አትችልም ወይ ዛሬ እኔ እኮ ደክሞኛል አሁን ልልክ አልችልም አሞኛል ልልክ አልችልም 24/7 ነው ስራው 24/7 you need to be available yes ለክላይንቱ ይሄም ዓለምን ሰርቭ የምናደርገው ዓለም ሁለት ታይም ዞን ያላት በዛ ጋር ሲጨልም እዚህ ጋር ሊነጋ ይችላል ኢንቨስትመንቱ ደግሞ ኦን ስቴክ ያለው በኢንቨስተሩ አንግል ስታይ ኢን ሚሊየንስ ነው ያ የህይወት ሙሉ ኢንቨስትመንቱ የህይወት ሙሉ እንትኑ ሊሆን ይችላል ህይወቱን የወሰደበት የሆነ ኢንቨስት ካሽ ሊሆን ይችላል ያንን ለማከማቸትና ቀላል ነገርም አይደለምና ባንቺ እንቅልፍ ምክንያት የሰውየውን እንትን ልታደርጊያችሁ አፎርድ ማድረግ አትችልም እንቅልፍ ድካም ህመም እነዚህን አፎርድ ማድረግ አትችልም እንደ ሜን ታይም ግን ያው ራስን እየጠበቅ that's why ራሳችንን የምንጠብቀው by the way because መታመምን አፎርድ ማድረግ ስለማትችል you have to eat healthy you have to keep yourself you have to keep your appearance you have to study more you have to speak with people you have to like ብዙ ካንተ ኤክስፔክት የሚያደርግ ነገር አለ ለዛ ሬዲ ወይም ለዛ ዝግጁ ሆነ መምጣት አለብህ ማለት ነው ለሴት ላይ ስትገባ እነዚህ ነገሮች አዘጋጅተክ ሬዲ ከሆኑ እና ኦርጋናይዝድ እና ኮሚትድ መሆንን I can't say it enough organized እና ኮሚትድ ራስህን ለራስ መስራት ታይምን ማኔጅ ማድረግ ሪሶርስ ማኔጅ ማድረግ ኮንፊደንሻል መሆን ሁሉም ነገር ላይ that's one thing እኔ በጣም የምወድልን ማለት ነው you're very 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 confidential on everything organized መሆን ቀን መጠበቅ እኔ አሁን ስልኬን ብከፍተው የካሌንደር ማት የሪማይንደር ማት ነው ያለው ገብቷል so every የፔመንት ምክንያቱም ኢንቨስተር ካንተን ታምኖ ኢንቨስት ሲያደርግ like እነሱ ሪማይንደር አላቸው አንተም ግን you are another reminder ፔናልቲ ውስጥ እንዳይገቡ ማለት ነው ዋጋ ስላለ so የትኛው ሰዓት ላይ 20 ኢንቨስተር ይኖርሃል የ20ም የትኛው ሰዓት ላይ አንድ ኢንቨስተር ይኖራል 20 ቤት ሊገዛክ ይችላል so ለያንዳንዱ you need to keep reminder and you need to be a committed person of course አንድ እዚህ ጋርም ደግሞ ያልተጠቀስናት ነገር በእንደ ብሮከሬጅ ካምፓኒ ስፔሻሊ እንደ ራምዚን ያለ ካምፓኒ ውስጥ የሚሰራ ጊዜ ከአንድ ክላይንት ጋር የሚኖርሽ ጆርኒ ዋንስ አይደለም እንደሌላው ካምፓኒ እንደሌላው ወርልድ አይደለም አንድ ጊዜ ገዝቶ ሲሄድ በቃ ኮሚሽን ሪሰርች خلاص ሳይሆን አይደለም ጆርኒው ላይፍ ታይም ነው ሁሉም ነገር ላይ ነው የሚገባው ፋሚሊ ነው የሚሆነው ፕሮፐርቲው አብሮ አድጎ ገብቶበት ተቃቀራይተሽ ያጠሽው it becomes a part of your life ኢንቨስተር የገዛሽ ኢንቨስተር ማለት ነው exactly እኔ ኢንቨስተሮቹ ቤት ቴናንቶቹ እንኳን ፋሚሊ ሆነዋል ዛሬ ብዙ ነገር ነው ዲስከስ ያደረግነው ላይክ ይሄንን ነገር ሰናወራው አዲስ ሰዎች ይሄንን ነገር ይሄንን ኢንዱስትሪ መቀላቀል የሚፈልጉትም ምን እንደሆነ እንዲያቆትም ነው ሁለተኛ ደግሞ እዚህ ላይ ኢንቨስት ለማድረግ የሚያስቡ ሰዎችም በምን ያህል ዝግጅት እኛ እነሱን ሰርቭ እያደረግናቸው እንደሆነ ኢንፎርሜሽኑም ኖሌጅኑም ለመስጠት ያህል ነው አስፓየር ለሚያደርጉም ሰዎች ደግሞ መዘጋጀት አለባቸው ጥሩ ኢንዱስትሪ ነው ለሚለውን ለማሳየት ነው በጣም እናመሰግናለን ቤቴ መጨረሻ የምትይው ነገር ካለ በይኝና ራፕ እናደርገው በጣም አመሰግናለሁ ቆንጆ ጥሩ ቶፒኮች ነው ዲስከስ ያደረግነው ብዙ ጊዜ ሰው መስማት ያለበት ነው በጣም ብዙ ፖቴንሻል ያላቸው ብዙ ሰዎች እንዳሉ እርግጠኛ ነኝ እዚህ ማርኬት ላይ ደግሞ በደንብ ፍሎሪሽ የሚያደርጉ ከተለያየ ፊልድ የሚመጡ ሰዎች ሶ እነሱንም ኢንካሬጅ ማድረግ ፈልጋለሁ ሪል ስቴት ላይ መስራት ትችላላችሁ just have to be ready and you can work with like different agents እና በደንብ አስፓየር ያደረጉ ለሚፈልጉ ሰዎች ኢንካሬጅመንት እንዲሆን ማለት ነው እንትን እንዳይሆንብኝ እሱ መናገር ፈልጋለሁ የተረፈው በደንብ ተዘጋጁ ነው የሚሰራ ስራ ነው ማንበብ እና መጠየቅ የትኛውንም ነገር መጠየቅ as an investorም you can ask የትኛውንም ጥያቄ ሪል ስቴት ኤጀንትን መጠየቅ ይቻላል ኮንሰልት ማድረግ ይችላል ማወቅ ይቻላል ሁሉም ነገር ላይ አውቆ መግባትን የመሰለ ነገር የለም እሱ ትልቅ ማስተላለፍ እንፈልገው ምክር ነው አይ ገስ በቃ አመሰግናለሁ በጣም ስለነበር እናመሰግናለን
ተመልካቾቻችን እንግዲህ እንደሰማችሁት ነው ስለነበረን ቆይታ በጣም እናመሰግናለን ኔክስት ዊክ ላይ በአዲስ ርዕስ ከአዲስ እንግዳ ጋር ወይ ደግሞ ከቤቲ ጋር ቤተኛ ነች ቤቲያችን እንመለሳለን ቴንክ ዩ በጣም Ramson Talks